አድማጭ ተመልካቾቻችን ይህ የኢትዮጵያዊነት ድምፅ ነው። የኢትዮጵያዊነት ድምፅ እንደምታውቁት በወቅታዊ ሀገራዊ ጉዳዮች ላይ ሁሌም ብቅ እያልን መረጃዎችን ለአድማጮች ተመልካቾች፣ እንደዚሁም የኢትዮጵያን አስገፊ ስርዓት እና የአብይ አህመድ መንግስትን ለመቀየር በሚካሄደው ህዝባዊ ንቅናቄና አብዮት ውስጥ የምንችለውን ጠጠር በመወርወር በማስተባበር የሚፈለገውን ለውጥ ለማምጣት ጫፍ ላይ የደረስን መሆናችንን እንዲታወቃል። በዚሁም ሂደት ውስጥ የኢትዮጵያዊነት ድምፅና ይቺ የምታዩት ሚዲያ እንደዚሁም ጥቁር አንበሳ ብሔራዊ ንቅናቄ በጋራ በመሆን በየጊዜው በኢትዮጵያ ውስጥ እየተከሰቱ ያሉትን የለውጥ ሂደቶችና አብይ አህመድ እየፈጸማቸው ያለው በህዝብ ላይ የሚያደርሳቸውን ግፎች በማጋለጥ እንደዚሁም የአማራ ህዝብ የገጠመውን የህልውና አደጋ ለመከላከል ብሎም ነፃ ለማውጣትና ኢትዮጵያን ከገጠማት አጠቃላይ ችግሮች ውስጥ በማውጣት አንድነቷ፣ ሉዓላዊነቷና ነባር ታሪኳና አባቶቻችን ያወረሱን ሀገር በሰላም ለትውልድ እንድትተላለፍ ከማድረግ አኳያ ፋኖን እውነተኛ የኢትዮጵያ ትንሣኤ አምጪ ኃይል አድርገን በመውሰድ እንደዚሁም የኢትዮጵያ የመንፈስ ልጅ አድርገን በመውሰድም ፋኖ የሚያደርገው ትግል አማራ ህልውናን ብቻ ሳይሆን ኢትዮጵያን የማትረፍም ትልቅ ሚናና ኃላፊነት ያለው ሆነን በማግኘታችን በየጊዜው ባለፉት 5 ዓመታት ውስጥ ይሄን ኢትዮጵያን ጠል የሆነ ዘረኛ ከፋፋይ በብሔር ላይ የተመሰረተን ፖለቲካ ከኢትዮጵያ ነቅሎ ለመጣል በሚካሄዱ እንቅስቃሴዎች ውስጥ አስተዋጽኦችን አበርክተናል። እስካሁን እያበረከትን ነው። ይሄም በአብይ አህመድ ላይ በተለያዩ ጊዜ የሚፈጥሩት ስሜቶች በጣም ከባድ ናቸው። እኛ በጣም በተጣበበ ሰዓት ውስጥ ሆነን የምንሰራቸው ቪዲዮዎች ፋኖች ጋራ እየደረሱ እንደዚሁም የምንሰራበት መሰረት በኳንተም ፊዚክስ እና ሜታ ፊዚክስ ላይ በመሆኑ በየትኛውም ዓለም ላይ ካለ አንድ አይነት የስሜት የሐሳብ አስተሳሰብ ካለው ኃይል ጋራ እንደ ሬዲዮ ዌቭ መገናኘትና አንድ ላይ ፋንክሽን ማድረግ መቻላችን በተግባር እያሳየን በመሆናችን ሰሞኑን በጣም አወዛጋቢ በሆነ መልኩ የፋኖን ትግል በተለይም ዘመቻ አንድነትን አስመልክቶ ማን ነው ያስተባበረው በሚል አብይ አህመድ የራሱን ድርሰትም ደርሶ ወይንም ደግሞ ሙድም ለመያዝ ፈልጎም ከሆነ አላወቅንም ከትግራይ አንድን ጀነራል ፈልጎ በሱ ላይ በመለጠፍ ጀነራል ምግበይ ነው ይሄንን ፋኖን ያስተባበረው ይላል። እኛ ግን ፋኖን በማስተባበር ረገድ አንድ ሁለት በተባለ በተጨበጠ ማስረጃ የምንሰጠውና አብይ አህመድ ለምን ጀነራል ምግበይን መረጠው የሚሉትን ነገሮች በሙሉ ዛሬ ገብተን በእያንዳንዳቸውን ገልጠን እናያቸዋለን። እንደሚታወቀው የፋኖን ዘመቻ አንድነት ጥንስስ ሐሳብን ስንናገር ባለፈው የሰራናቸውን በኢትዮጵያዊነት ድምፅና እኔም በተለያዩ መልኩ ፋቲኮችን እየለበስኩ ፋኖን ትግል በማስተባበር የሰራናቸውን ነገሮች ወደ ኋላ መለስ ብለን እያየን ነው ዛሬ የምንወያየው። በተጨባጭ እንዴት ፋኖ ማስተባበር እንደተቻለና በመንፈስም በኃይልም በኳንተም ፊዚክስም እንደዚሁም ፋኖች በአጋጣሚ ሆነ ቀጥታ ሰብስክራይብ አድርገው የሚሰሙን ስማቸውን እየጠራን ስለሆነ የምንናገራቸው እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ጀነራል ተፈራ ይሄን ብታደርጉ ይሄን ብትሰሩ በጣም ውጤታማ የሆነ ለውጥም ሆነ ኦፕሬሽን ማካሄድ ትችላላችሁ ብለን የሰጠናቸው ያስተባበርናቸው የሐሳብ ድጋፍ ያደረግንባቸውን ቪዲዮዎች ዛሬ እያወጣን እናስተያያለን ማለት ነው። አብይ አህመድም ለምን ጀነራል ምግበይ ለማለት እንደፈለገ በእውነቱ ሚስጥሩን ሁሉ እናወጣላችኋለን። ስለዚህ የካቲት 11 አብዮት የአማራ ክልል ማካሄድ ነበረበት ብለን 11 ቁጥርን ከአማራ ህዝብ ጋር የተያያዘ ነው። አሁንም በአማራ ድሎች ውስጥም ሆነ ትግሎች ውስጥ 11ን በተለየ መልኩ እየተከሰተ እናየዋለን። ይሄም ማኒፌስቴሽን ወይም ሲንክሮሲቲ ይባላል በኳንተም ፊዚክስ እየሆነ ያለ ነገር ነው። ስለዚህ ፋኖን በተመለከተ የተሰራው ኦፕሬሽን ምን ያህል ሰክሰስፉል እንደነበረና ቀደም ሲል ፋኖ አንድ ካልሆነ እያሉ የሚጮሁ ሰዎች ትክክል አይደለም። ፋኖ አንድ ነው። ፋኖን አንድ እናድርግ የሚባለው አስተሳሰብ አንድ እንጨትን ልሰር ብሎ እንደመታገል ነው። ፋኖ የሚያስፈልገው ኮኦርዲኔሽን ነው። ፋኖ የሚያስፈልገው ትብብር ነው፣ መነጋገር ነው፣ በጋራ ኦፕሬሽን ማድረግ ነው። አብይ ከ10 ጣቶቻችን ውስጥ እቺ ትንሿ አንድ ጣት ነው። የአማራ ህዝብ ግን 9 ነው። ስለዚህ 1 ለ9 እንደመግጠም ማለት ነው። በአንድ ጊዜ በተመሳሳይ ሰዓቶች የምታካሂዷቸው ትግሎችን ማስተባበር በስልክ ተደዋውላችሁ
ስለዚህ ይሄን ማድረግ ብቻ ነው ከፋኖ የሚጠበቀው። ስለዚህ እያንዳንዱ የራሱን የጎበዝ አለቃ፣ የራሱን ወረዳ፣ የራሱን ዞን፣ የራሱን ጣቢያ እንዲቆጣጠር በማድረግ ድሎቻችሁን በመገጣጠም በአጠቃላይ በአብይ አህመድ ላይ ውድቀትን ማምጣት ይችላል ስንል የማስተባበር ሐሳብም ሆነ በትክክል ስፕሪት ለብሰን ፋኖን መስለን ያደረግናቸውን ትግሎች ቀጥለን ለማየት እንሞክራለን ማለት ነው። እስቲ ፋኖ ማነው ጀነራል ምግበይ ሳይሆን እኛ ጀነራል ኳንተም ነው ምለው ጀነራል ኳንተም ወይንም ደግሞ ጀነራል ጎይቶም ብየዋለሁ ወደ ትግራይ ስለወሰዱት። ስለዚህ የፋኖን ትግል ያስተባበረው ጀነራል ምግበይ ሳይሆን ጀነራል ኳንተም ወይንም ደግሞ ጀነራል ጎይቶም ብንለው ይሻላል፣ ምክንያቱም ወደ ትግራይ ስለወሰደው። ስለዚህ እስቲ ይሄ ጀነራል ማን ነው? ምን ይመስላል? አብይ አህመድ ለምንድን ነው ጀነራል ምግበይን የወሰደው? ጀነራል ምግበይና ይሄው እዚህ ጋር ቪዲዮ ላይ የምትመለከቱን ሰው ቀጥዬ የማሳያችሁን ጀነራል የኳንተም ፊዚክስ ጀነራል መመልከት ያስፈልጋል። ሁለቱ በአካልም በመንፈስ ሳይሆን እንዲሁ በመልከ ፊዚካል እንትናችን ይመሳሰላል። አይታቸው እንደሆነ እኔም ራሴ እሱን ኢትዮ ፎረም ላይ የተለያዩ ፎቶዎችን ሲለቃቸው ያንን ካየው በኋላ ነውና አብይ አህመድ መቼም የኛን ስም በየትም ቦታ እንዳይጠራ ይፈልጋል። አንድ ጊዜ ብቻ ተሳሶ ሽብርተኛ አለን፣ አንድ ጊዜ ኢትዮጵያዊነት ድምጽ ብሎ እንቅልፍ ነሱኝ አለ። ከዛ በኋላ ያንን መጥራት ማለት በራሱ ላይ ጦር መጋበዝ እንደሆነ ውድቀት መጋበዝ እንደሆነ ስለሚያምን ሲያላግጥም ሲያሾፍም ሊሆን ይችላል። ይሄ የምታዩት ጀነራል በእውነቱ ጀነራል ምግበይን አይመስልም ወይ? አብይ አህመድ ሙርሲ ይዝብን እንደሆነ በእርግጠኝነት መናገር ይችላል። ጀነራል ኳንተም የአማራ ህዝብ የህልውና አደጋ አለብህ እያላም የአማራ ህዝብ የህልውና አደጋ ካለብህ ይሄንን ስርዓት በአድንን በየጊዜው እየመጣ የሚሾምብን አረጋ ከበደን አሁን በ11 አውጁ። ሁላችሁም መላው አማራ ዞኖች በሙሉ ውጡ። ዞኖቻችሁን፣ ወረዳዎቻችሁን፣ ከተሞቻችሁን፣ ዋና ዋና ከተሞችን ደሴን፣ ጎንደር፣ ደብረ ባለፈው አረጋ ከማን ነው ይልቃል ከፍ ያለውን እንዳባረር ነው በቫይብሬሽን we are on vibration። ይሄንን ለማምጣት ነው የምንታገለው፣ ለፍቅር ለተስፋ። የአማራ ህዝብ ተስፋ እንዲኖር ከፈለክ ለልጆች ዛሬ ትምህርት ቤት ቀርተው ሴቶች ልጆቻችሁ መዳር ያለ እድሜያቸው መዳር ሆኗል በየቤታቸው ያላቸው ህልማቸው በሙሉ። ስለዚህ ለልጆቻችሁ ህልም በፍቅር የምናሸንፍበትን በአጠቃላይ ለአማራ ህዝብ በሙሉ ላቭ ኮንከርስ ኦል የሚለውን መርህ ይዘህ የአረጋ ከበደንና የሆዳምን በሙሉ የምታባርርበት ቀን የካቲት 11 ነው። ወጥተህ አብዮት 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 ብያለሁ። ከዚህ ውጪ ዘመነ ካሴ የምታካሂዱት ትግል በሙሉ የሚሆን አይደለም። ጊዜ ወሳጅ ነው፣ እድሜ ጨራሽ ነው፣ ሎጂስቲክ ይጠይቃል፣ ነፍስ ይጠይቃል፣ ገንዘብ ይጠይቃል፣ ጥይቅ ይጠይቃል፣ ብዙ ነገር ነው። ከዛ ይልቅ ሪሶርስ የማይነጥፍ ሪሶርስ በብድርም በምንም ያለው አብይ አህመድ ነው። ስለዚህ በዚህም በዛም ጦርነቱ በተራዘመ ጊዜ የምትሰለቹት የምትጎዱት እናንተ ናችሁና አብዮት አውጅ። አብዮት በሶሻል ሚዲያ አውጀናል። 11 በሉ 11 የአማራ ህዝብ መከራ ቀንበር የተጫነበት ቀን ነው። በዛ ቀን በአድንን ትቀብሩታላችሁ ብያችኋለሁ። ስርዓቱን ትቀብራላችሁ። 4 ኪሎ አይደለም መምጣት ያለባችሁ፣ ባህር ዳር መቆጣጠር ነው ብያለሁ። ስለዚህ I am on vibration ላይ ነኝ እነግርሃለሁ። ይሄን ነው ተጠቀሙበት። ይሄ ወርድ ይሄ ቃል ከባድ ነው። ይሄ ቃል ከባድ ነው። ይሄ ቃል ከባድ ነው። ይታያችኋል አይደለ? I'm on vibration። ይኸውልህ ጠቅላላ ቫይብሬት እያደረግን ነው። መላው አማራ ላይ ቫይብሬት እያደረግን ነው። መላው አማራ ላይ ጠቅላላ የካቲት 11 አማራ ታሪክ ስራ we are on vibration። so ላሳይህ አማራ በአንድ ቀን ነፃ ወጥተህ ህልውናህን ማረጋገጥ ትችላለህ። እና ላሳይህ ኦኬ። ስለዚህ ጀነራል ኳንተም ወይንም ጀነራል ጎይቶም በሉት ይሄንን ሰውዬ የምታዩት በዚህ መልክ አማራን ፋኖን በ11 የካቲት ማካሄድ ባይችልም ነገር ግን ይሄን ቀደም ብለን ሰርተንለት በእውነቱ በየካቲት 11 የ11 የአማራ የድል ቁጥር ነው። አጠቃላይ የአማራ ህዝብ ነፃ የሚወጣበትም ቀን ነው ብዬ አምናለሁ። ይሄ በተለያየ መልኩ ማኒፌስት እየሆነ ነው። አሁንም እንኳን ፋኖች ድል ካደረጉባቸው ነገሮች 11 ቀበሌ ላይ 11 ወታደሮች ላይ ቁጥሮችን ማኒፌስት ሲሆን እያየን ነው። ስለዚህ እስቲ ጀነራል ምግበይ እና ይሄንን ጀነራል ደግሞ አስተዋውሉት። አብይ አህመድ ለምን በትክክል ስም ከመጥራት የሚመሳሰል ሰው ፈልጎ ወደ ትግራይ ላይ እንደለጠፈው በዚህ ማየት
በጣም አመሰግናለሁ ጀነራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራዬ ትግራይ ነው ያሉት፣ መቀሌ ነው ያሉት። በመደበኛ ስራዬ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ያ ታጋዮች አይደለንም። በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው፣ ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶችም በጋራ ሆነን ቋቋም ነው እና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው። የጠቅላላ የራሳችን አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው። መደበኛ የጸጥታ ስራ ነው ያለሁት። ያ ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት የተባለውን ጸረ መንግስት ውጊያ በማደራጀትና በማስተባበር አይዞህ በማለት ሚና እንደነበረው ገልጿል። ይህንን እንዴት ነው የሚመለከቱት እርስዎ? ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለ2 ዓመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻ ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው 2 ዓመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች ያ ህግ አክብረን ነው እየሄድን ያለ ነው እና መንግስት ግን የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም። እሱ ነው ስህተቱ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ እንደዚህ ተራራ ላይ ነው ቆመን የምናዋጋው። አምባላጌ ላይ ነን፣ ራስ ዳችን ላይ ነን፣ መገዘዝ ላይ ነን። ያን እየተናገርን ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃል። ስለዚህ ከውል ፕሪቶሪያ ምግቤራን መስል ወንድምነን ያው አንድ ሀገር ሰዎች ነን። ኢትዮጵያዊ እኔ ኦሮሞ ትግራይ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ ሁሉም ነገር ኳንተም ፊዚክስ እንዲህ ነው ይሳሳባል። ላይክ አትራክት የሚባለውን እንቅስቃሴ ላይክ የራሱ የሆነ ተመልከት ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። ይሄ ነው ሀቁ፣ ይሄ ነው። በመንግስት መግለጫ ላይ እናመሰግናለን። ይሄ ነው ሀቁ። እንግዲህ ጀነራል ምግበይን አይታችሁታል ምን ያህል ከዚህ ከጀነራል ጎይቶም ወይንም ጀነራል ኳንተም በሉት ከጀነራል ጎይቶም ወይም ከጀነራል ኳንተም ጋር እንደሚመሰሉ ሁለቱ አብይ አህመድ መሳፈጥ ሙድ መያዝ ስለሚችል አንድ ጀነራል መርጦ ጀነራል ጎይቶም ነው ማለት ጀነራል ምግበይ ነው ያለው። በዚህ መልክ ነው ጀነራል ምግበይ ከማንም አልተገናኘም፣ ከማንም አይደዋወልም፣ ከምንም ጋር ግንኙነት በአላማም እስካሁን አንድ መስመር ላይ ያሉ ሰዎች አይደሉም። ከፋኖ ጋራ ቲፒኤልኤፎች ወይንም ቲዲኤፍ በጋራ ለመስራት መጀመሪያ በኢትዮጵያዊ አንድነት ላይ በናጼ ሚኒሊክ በናጼ ዮሐንስ ባንዲራ ላይ አሉላ አባ ነጋ ሌጋሲ ላይ በዮሐንስ ሌጋሲ ላይ ኢትዮጵያ እናት ነች፣ ኢትዮጵያ ፍቅረኛ ነች፣ ኢትዮጵያ ሚስት ነች፣ ኢትዮጵያ እህት ነች፣ ጠብቃት ተንከባከባት ያሉትን የአጼ ዮሐንስን ሌጋሲ ይዞ መምጣት አለበት ጀነራል ምግበይ ከፋኖ ጋር አብሮ ለመስራት። ይሄ መሰረታዊ ነገር ሳይኖር ሁለቱን መስመር ላይ የሚያገናኛቸው ነገር እንደማይኖር ቀደም ብለን በቪዲዮአችንም ስንሰራ ነበረ። ስለዚህ ጀነራል ምግበይ ሳይሆን ጀነራል ጎይቶም ወይንም ደግሞ ኳንተም በሉት እንደዚህ ስናጠጋጋው ማለት ነው። በዚህ መልክ ያለ ጨዋታና ቀልድ ነው። እንደምናየው ጀነራል ምግበይ ተራራ ላይ ቆሟል። እኛም በአምባላጌ ተራራ ላይ በገራአላ ላይ ሆነን ይሄው የትግራይ አዲሱን ትውልዱ ኢትዮጵያዊ ሆኖ እንዲመጣ እየቀሰቀስነው ነው። ይሄ ካልሆነ በስተቀር በትግራይ ውስጥ የሚመጣ ምንም ነገር እንደሌለ እየተናገርን ነው። ወደ ቁልቁልና ወደ መጨረሻው ወደ አስቸጋሪ ሁኔታ ውስጥ እየሄዱ እንዳለ ይታያል። ቀደም ብለን በህዋት ላይ የሰራናቸውን ቪዲዮዎች ሄዳችሁ ማየት ነው። ስለዚህ ምን
የምንናገረውን ስሙ የሚሆነውን አሁንም አብይ አህመድ ምን እንደሚሆን ከወዲሁ መጨረሻው ያለቀለት ሰዓት ላይ ስለሆነ ሁሉም ነገር አይቅርብኝ እያለ ነው። ይኸው እንደምታዩት እሱ ላይ ተመልሰን መተን እንሰራለን። ያው መጨረሻው ላይ እስኪደርስ ድረስ የኢትዮጵያ ህዝብ እየተራበ እየሞተ እሱ ቻርተር አውሮፕላን ገዝቶ ሲንፈላሰስብህ የኢትዮጵያ ህዝብ ምን ማለት እንደሆነ አጠቃላይ የአማራ ህዝብም ሆነ መላው ኢትዮጵያ ቤት እየፈረሰ ሜዳ ላይ እየወደቅ እንዲህ የሚቀማጠልብህና በላይ ላይ የሚዝናናብህ ምን ያህል እንደናቀህ ማወቅ ያለብህ። ይሄም ደግሞ ምንድነች አይጥ ሞት ሲያምራት የድመትን አፍንጫ ታሸታለች እንዲሉ አብይ አህመድ እዚህ ድረስ ትዕቢቱ ተወጥሮ ኢትዮጵያ ህዝብንም በአጠቃላይ ወጣቱን በሙሉ ይሄ ጄኔሬሽኑን ኢህአዴግ ያፈራውን የዛሬ 33 ዓመት አብዮት የማያውቀውን ትውልድ በግድ ወቅ እያለ እየጎተተ እየደፋው አትወጣም ነው እያለው ነው። አሁን ግልብጥ ብሎ ይወጣል። እሱ ላይ የምንሰራው ስራ አለ፣ እንመጣበታለን። ስለዚህ እስቲ ሌሎች መሰረታዊ ነገሮችንም እያየን እንሄዳለን ማለት ነው። ሌሎችም በፓርላማ ጭምር የተባሉ ነገሮችን እስቲ እንስማቸው። ሌሎች ነገሮች እዚህ ጋር ባያቸው ይሄንን ብንሰማ ደስ ይለኛል። በጣም ደስ የሚሉ ነገሮች በክልሉ እንዲህ የንጹሃን ዜጎችንም የተዋጊ ኢትዮጵያውያንንም ህይወት እየቀጠፈ የቀጠለው ጦርነት ወደ ሁለተኛ ዓመቱ እየተንደረደረ ነው። በከተሞች ውስጥ ጭምር በተፈጸሙ ጥቃቶች ሳይቀር የታጀበውና የፋኖ ኃይሎች የአንድነት ዘመቻ ሲሉ የጠሩት ሰሞነኛ ውጊያ ደግሞ ከፍተኛ ሰብአዊ ጉዳት የተመዘገበበት ነው። ትናንትና ዛሬ እንኳን በሰሜን ጎንደር ዳባት ከተማ ውስጥ የተከፈተው ተኩስ በክልሉ ርዕሰ መዲና ባህር ዳር የተባበሩት አካባቢ የደረሱ ሁለት የቦምብ ፍንዳታዎች፣ በደብረ ታቦር ከተማ የተገደሉ ሁለት የጸጥታ አካሉ አመራሮች የሚጠቀሱ ሁነቶች ናቸው። የብልጽግናው መንግስት ደግሞ በይፋዊ መግለጫዎቹ ጭምር በትግራይ ጀነራሎች የሚመራና እንደ ኤርትራ ካሉ ሀገራትም የሚደገፍ ዘመቻ ነው የሚሉ ክሶችን በተለያዩ አጋጣሚዎች ሲያቀርብ ሰንብቷል። ይህንን በተመለከተ በመገናኛ ብዙሃን የተጠየቁት የቀድሞው የአማራ ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ እስካሁን ከትግራይ ኃይሎች የሚሆን ከኤርትራ ጋር የተደረገ ግንኙነት የለም ሲሉ ምላሽ ሰጥቷል። ነገር ግን አማራ ክልል ያለበት የህልውና አደጋ በትግራይና ኤርትራ ላይ ማንዣቧል የሚሉት ጀነራሉ ከነዚህ ኃይሎች ጋር ወደፊት ልንሰራ እንችላለን ሲሉ ተናግሯል። አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ወደፊት የምናየው ነው የሚሆነው። ይህን የጀነራሉ ንግግር ተከትሎ ምንም እንኳን ብርጋዴር ጀነራል ተፈራ ማሞ ከህወሓት ጋር እንሰራለን ብለው ሲናገሩ ባይደመጡም የብልጽግናው ሰዎች ግን ፋኖና ህወሓት አብረው ሊሰሩ ነው የሚል አዲስ የፕሮፓጋንዳ ዘመቻ ጀምሯል። ጀነራሉ ደግሞ ሰሞንኛው ዘመቻ ትጥቅና ልምድ የተገኘበት ነው ሲሉ ይገልጹትና ከየትኛውም የኢትዮጵያ ወንድም ህዝብ ጋር ሆነን ኢትዮጵያን ለማዳን የምንችለው ስንደራጅ ነው። ባለመደራጀታችን ለጥቃት ተጋላጭ ሆነን ቆይተናል። ሌሎችን ሳይሆን ራሳችንን ማየት ጀምረናል ሲሉ ገልጸዋል። አሁን እንግዲህ ጀነራል ተፈራ ማሞ በትክክል አስቀምጠውታል። ከትግራይ ጀነራሎች ጋር ምንም የተካሄደ ግንኙነት የለም። እሳቸውም ቢሆኑ ይሄንን ያስተባበር ነው እኔ ወይም እከሌ ወይም ዘመነ ወይንም ደግሞ ምሬ ወዳጆ ወይም ኃላፊነት ወስደን ነው ብለው ስፔሲፊካሊ አላወጡትም። ግን ፋኖ በሚታወቅ መልኩ በአንድ ላይ ቆሞ በአንድ ቀን በተመሳሳይ ሰዓት የተከማሳሳይ ጥቃቶችን ማለት ይሄን ደግሞ ራሳችን አንድ ሁለት ብለን ለፋኖች በግልጽ በቪዲዮ ስነግረናል። የምንሰራው ኳንተም ነው። ኳንተም በጆሮ ደውለ ሳይሆን የምትነግረው ከእያንዳንዱ ሰው ጭንቅላቱ ጋራ በኳንተም ፊዚክስ ኤቭሪቲንግ ኢዝ ኢንተርኮኔክትድ ዊዝ ኳንተም ኢንታንግልመንት የሚል ቲዮሪም ፐርሰን የዘመኑ ቴክኖሎጂ የሰሞኑ ሳይንቲፊክ ዲስኮርስ ይሄ ነው። በአሁኑ ሰዓት ሳይንስና እምነት ወደ አንድ የጋራ መግባቢያ
ኮመን ግራውንድ እያገኙ መጥተዋል በኳንተም ፊዚክስ ላይ ማለት ነው። ሳይንስም በሃይማኖትም ሁለቱም እየተማመኑበት የመጡበት ደረጃ የተገኘው ይሄ ነው። ስለዚህ ይሄ የተመለከተ ዶክተር አብርሃም አማን ኢትዮጵያዊ የሜታፊዚክስ ባለሙያ እንደዚሁም ደግሞ ዶክተር ሮዳስ በአብዛኛው በዩቲዩብም በተለያዩ መልኩ የሚሰሯቸው ስራዎች እነዚህን ነገሮች በደንብ ቬሪፋይድ የሚያደርጉና ተጨባጭ መሆን የሚችልና በአብዛኞቻችን ስንናገረው ግርታን የሚፈጥር ነገር ግን ዓለማችን በእንደዚህ አይነት ሁኔታ ውስጥ አንድ ሰው የፈለገበት ቦታ ኮርነር ላይ ቁጭ ብሎ ዓለምን በሙሉ እንደፈለገ ማመስ ማተራመስ በአሁኑ ሰዓት ዓለምን ዲስኦርደር ያደረግናት እንደሆነ ፊል እናደርጋለን። ዓለም our world is in disorder ነው። ከዚህ በኋላ እንደገና ደግሞ ኦርደር ይመጣል። ያ ኦርደር ወደፊት አናውንስ የምናደርገው ይሆናል ማለት። ስለዚህ የኢትዮጵያ ፖለቲካ ለኛ አይደለም የፋኖን ትብብር ስሜት በአንድ አይነት ፍላጎትና ስሜት ውስጥ ያለን እኛና ፋኖ አንድ ልብ፣ አንድ መንፈስ፣ አንድ የልብ ትርታ ነው ያለን። ይሄን አይነት ስሜት ካለ አንድ የምትፈልገውን ነገር እንደ ሬዲዮ ዌቭ ትከፍታለህ። ሬዲዮን ፈልገህ ጣቢያውን እንደምታገኘው ሁሉ በአንድ አይነት የልብ አስተሳሰብ ውስጥ ያሉ ኃይሎች ይተባበራሉ፣ ይገናኛሉ፣ አንድ አይነት አክሽን በተመሳሳይ ሰዓት ይወስዳሉ። ይሄ የኳንተም ፊዚክስ ይሄንን አብይ አህመድ በአጠቃላይ ህይወቱን የሚመራበት አሁን የሚያደርጋቸው ሴሌብሬት የሚያደርጋቸው ነገሮች አሁን 7ኛ ዓመቴ ነው ብሎ የ7 ዓመት ድክመቶቹና ህዝብ የሚገልበት ነገር ሴሌብሬት የሚያደርጉ ነገሮች በኳንተም ፊዚክሶች ናቸው። ይሄንን በደንብ ኳንቲቲ ፊዚክስ ማወቅ የምትፈልጉ ሰዎች ካላችሁ ዲቴይል ብዙ መረጃዎች ታገኛላችሁ። ስለዚህ አብይ አህመድ ፊት አንዱ መንገድ ነው ብሎ ከመናገር በሌላ መልክ ነው። ብርሃኑ ፊት ኢንጂነር ይልቃል ያለውና የዘማን ያስተባበረ ጎንደር፣ ጎጃም፣ ደብረ ብርሃን፣ ደሴ ላይ ኮንትሮል ደብረ ብርሃን ያንን በአንድ ቀን ወጥተን ነው ያንን ቪዲዮ የሰራንበት ቀን ነው ሁሉ። ይሄን ደግሞ ቪዲዮ አቅላችኋለሁ አጭር አስተባባሪ ዛሬ ስንት ይልቃል ከፍ ያለው ከረረ የተባለውም በዛን ጊዜ ወጥቶ ፋኖ ተባብ መታይ ኃይል አለ። በስልክ ማናገኝ በአካል የማይነው ጁላ ስክሮ እኛን ያስደንድ ሰው ነው ያስቸገው ጀነራል ወይ ሞቷል። ጀነራል ምግበይ ማለት ግን እዚህ ጋር በአካልም በምንድነው ምን ያህል አንድ ኢትዮጵያዊ ሆናችን በኢትዮጵያ ስንባል ሁላችንም አንድ መልክ ተመልከቱ። አይታችኋል የምንቀራረብ ቢያንስ 5% እንቀራረባለን ብያችኋለሁ። አብይ ሲይዙ ስለዚህ ከማስተዋያ ብጃችን ነው ፋኖ የኢትዮጵያ መንፈስ ፋኖች አንገታችሁ ላይ ያለውን መስቀል አታወርዱ ያመሰብራ ያመሰብራ ነው ጋር ሙስሊም ወንድም ከታቦት እምነት ያችን ነብዩ መሐመድ ይባት ያሉባትን ያከበሯትን አገርና ተበቅ ጋር መስራት ያያላችሁ ማለት ስለዚህ መንፈስ ነው ፋኖ ነው ያተ ዘመነ ካሴ አሁን እዚህ ብዙ ነገር አወጣላች። ዘመነ ካሴም የአብይ አህመድ ድርሰት ነው ብሎ ተናግሮ ነው ድርሰት ነው አጀንዳ ማስያዣ ነው። በአሁኑ ሰዓት አብይ አህመድ ከቦት ድረስ አዳዲስ አጀንዳ ተራውሮ በየቀኑ የሚፈጥራቸው ቺን ግም ድረስ ያለው ስለሆነ እንዳያልፍ በማናቸው መልኩ ዘመነ ካሴ አሁን የሚወካን ወይ ነው ጀነራል ኮንት አመሪያ እየሰጠው ነው። አሁን እናተራዋለን ገና 4 ኪሎ ጎንደር በሙሉ ነፃ ነው። ማንኛው ነው የሚያስተባብረው እንደዚህ ነው ያለን ጀነራል ጎይቶ መሆኑን ጀነራል ጎይቶም ወይንም ኳንተም ይባላል። ጀነራል ኳንተም ወይንም ወደ ትግራይ ስለወሰደው ማለት ነው ጉዳዩ። ኦኬ እስቲ
ፊት ይሄ ጀነራል ወይንም እንዴት አድርጎ እንዳስተባበረውና በመንፈስ ምን አይነት ሰዎች ለምንችል ነው ይሄን ቪዲዮ ለማዎች ለኦርቶዶክስ ለሁለት እርምጃ አንድ ወደፊት ሲሄዱ ከኢትዮጵያን አደጋ ላይ ጣሉት እነሱ ስለነበሩ በጣም አስደንጋጭ ውስጥ የገብቶ ዛሬ ከሚባለው የኢትዮጵያ መፍረስ ወሬ ከአብይም መሪያው መንበረ ሰላማዎች ስለነበሩ እዛ ላይ ደንግለኛ በመሰረት ፋኖች መቆጣ እና እዚህ መሆኑን አሁን ይችላል ጀነራል ወይም ጎይቶ ስማው ሰላም ሆነ ኢትዮጵያን የማፍረስ ሴራን ማክሸፉ ቁልፉ እጁ ነው ስንል ምን ማለታችን ነው? ይሄን በደንብ ኦልሞስት ገብቷቸዋል የገለጽኩት ይመስለኛል። ወደ 5 የሚሆኑ ጉዳዮች አሉ። ወደ 6 የሚሆኑ ነገሮች ቁልፎቹ የምላቸው ነገሮች ናቸው። አንደኛ የአማራ ህዝባዊ ኃይል ሚና ነው። በአሁኑ ሰዓት አማራ ቢያንስ ህዝባዊ ኃይል የሚባል ስብስብ ስትራቴጂክ ሊደርሺፕ ሊሰጥ ሊያማክለው የሚችል ኃይል ተፈጥሮለታል። ይሄን ኃይል መጠቀም መቻል አለበት። ወደ ባህር ዳር ህዝባዊ ሞቢላይዜሽን ፕሮቮክ ማድረግ ፐብሊክ ዲስኦቢዲየንስ ይሄንን ነው መፍጠር ያለበት ህዝባዊ ኃይል እንጂ ሽምቅ ውጊያ ምናምን ሎጂስቲክ ወታደር ገና ዲፕሎማሲ ምናምን አልገነባም። ያንን ሪሌሽን አልፈጠረም። ስትራቴጂ አለ። ቀላሉ ስትራቴጂ የመረረውን የአማራ ህዝብ የመረረውን ገበሬ በሙሉ ጅራፉንም ክላሹንም ጥሩምባውንም ይዞ ብሎ ባህር ዳር ወጥቶ ባህር ዳርን መቆጣጠር አከተመ። መንግስት የለማ መንግስቱን ራስህ የምትፈልገው መንግስት አቋቁም፣ የጎበዝ አለቃን አቋቁም። አብይ አህመድ የ40 ሚሊዮን ህዝብን እንቅስቃሴ ሊገታ የሚችልበት መከላከያ ሰራዊት አይኖረው። ከአዲስ አበባ አጓጉዞ እዛ ሲያላላ እዛ ደግሞ እንፈጥርለታለን፣ ደቡብ እንፈጥርለታለን፣ አዲስ አበባ እንፈጥርለታለን። በዚህ እንወጥረዋለን፣ በዛ እንወጥረዋለን። አብይ አህመድ መከራህን ነው ማሳይ። እንደ በሬ ቆዳ 10 ቦታ ደግሞ ወጥረሃል። ጥቁር አንበሳ ይወጥራል። ከዛ መተን እንክሽክሹን የምናፈርሰው ያንተን ፒኮክ 4 ኪሎ ላይ ያስቀመጥከውን ፒኮክ የአዲስ አበባ ህዝብን ያደነዘዝክበትን ላባውን እንዲ እያለ ሀገርና ህዝብን በስብዕናው በመልኩ ቆንጆ ነኝ ብለህ ያታለልከው ህዝብን እሱን ኢትዮጵያ ውስጥ የሌለ ወፉን ነው የምንሰብረው፣ ፒኮኩን ነው የምናፈርሰው። ገባ? እንደ ቆዳ እንወጥርሃለን በአጭር ጊዜ ውስጥ። መከላከያ ኢትዮጵያ ይሁን ብለናል። ያለዛ ወደ ምርኮኝነት ትመለሳለህ። እያንዳንዱ ታሪክ ሲገለጥ ምርኮኛ ናል። አሁን ግን ጀነራልነትን ይዘህ ጀነራል ሁን። በቃ እኛ እናከብርሃለን፣ ኢትዮጵያ ህዝብ ያከብርሃል። ግድ የለም ያ ታሪክ ወድቆ መነሳት አለ። ወድቃ መልሰ ወድቃ አትቅር። ብርሃኑ ጆላ ያኔ ምርኮኛ ስትሆን ወድቀሃል። መውደቅ ግን መሸነፍ አይደለም። አሁን ደግሞ ማርሻል ማርሻል ኮንክ ተጠቀምበት። ኢትዮጵያን አትርፍ። ተዋብይን ስትፈልግ በለውና ሀገርን አትርፍ። ሀገር ማትረፍ አለብኝ በል። ይነጥቃል አብይ አህመድ ከፈለገ አሁን መልሶ ፈርቶ ሌላ ሰው አምጥቶ ሊሾምብህ ሊያስገድልህ ይችላል። አፍተር ከዚህ ቪዲዮ በኋላ ራስን ጠብቅ፣ ራስን ሴኩሪቲ አለ። ምርኮኛ መሆን መውደቅ ምንም ማለት አይደለም። ያኔ ምርኮኛ ሆነ መዳን ዛሬ ኢትዮጵያን ልታተርፋት እድል የፈጠረ እግዚአብሔር አዘጋጀ ሰው ሊሆን ትችላለህ። እኔ እንደዚህ ነው ማምነው። ማንንም አልጠላም። ሀቀኛ መሆንን ብቻ ነው የምፈልገው። ወንዱን ማርሻል ሁን። ይሄንን ስራ ኢትዮጵያ ያለችበት ሁኔታ ይሄንን ዲሲሽን ይሄንን ውሳኔ በጀነራሎቹና በማናቸውም ቦታ የሚጠየቅበት ደረጃ ላይ ነው ያለነው። ኢትዮጵያዊ ነን የምትሉ ወታደሮች ጀነራሎች ይሄን ማታደርጉ ከሆነ ታሪክ ይጠይቃችኋል። መልሳችሁ ምርኮኛ ሁለተኛ ትወድቃላችሁ፣ ትማረካላችሁ። በእናንተ በራሳችሁ ወታደር አልቋል ታሪኩ። ስራችንን ጨርሰናል። መከላከያ ውስጥ ተናግረን ነገ የሚሆነውን ነገር ነው የምነግርህ። ታያለህ። አብይን እንደ ቆዳ 10 ቦታ 20 ቦታ ነው የምንወጥረው። ወጥረነዋልም። አሁንም ከዚህ በኋላ ውጥራው ይቀጥል። ስለዚህ አንዱ የአማራ ህዝባዊ ኃይል ትልቅ ስራ ነው የምትሰራው። ትልቅ ኃላፊነት ነው ያለብህ። ህዝብን ሞቢላይዝ አድርገህ ስትራቴጂካሊ ባህር ዳርን መቆጣጠር ላይ መተኩራለህ። ሁለተኛው ፋኖ ልዩ ኃይሎች መቀናጀት መናበብ አለባችሁ። እያንዳንዳችሁ የየአካባቢያችሁ ባድንን ማስወገድ፣ አካባቢያችሁን መብራት፣ የአካባቢያችሁ መሪ ሆናችሁ መውጣት መቻል አለባችሁ። እነ ምሬ ወዳጆ መሪ ሆናችሁ በአካባቢያችሁ ወሎን
ግዛ፣ ወሎን ያዝ፣ ደሴን ያዝ። ምሬ ወዳጁ እንዳትጠለፍ፣ እንዳትመታ፣ በጣም ራስን ጠብቅ፣ ራቅ በል፣ ጫካ ግባ። ከዛ በኋላ ጦርህን አሰማራው፣ መመሪያ ስጠው ለእያንዳንዱ በተለልኮ በቴክኖሎጂ በመሳሰሉ። አማራ በርታ። ሌሎችም እነ መሳፍንት ጎንደር አካባቢ ያለ ተቆጣጠር፣ ጎንደርን ያዝ። አማራ ታሪክ ስራ፣ ቴዎድሮስን ሁን። ሁለተኛው እሱ ነው። ሶስተኛው ገበሬ መሮሃል፣ አደባባይ ወጥተሃል፣ ጅራፍን ጥሩምባህን ይዘው ወጥተሃል። ምንም የቀራ ነገር የለም። ሞፈርህን ሰቅለህ ባህር ዳርን ወጥተህ ተቆጣጠር። በእያንዳንዱ የቀበሌ ሊቀመንበርህን ተቆጣጠር። ቀይረው ወደ ራስህ አድርገው። ምንም አይነት መመሪያ ከየትም ከፌዴራል ከክልል የሚመጣ እንዳይቀበል፣ ቀበሌ ወረዳ እንዳይሰራ አድርግ። ይሄ ነው የህዝቡ ሚና። ሌላው እነዚህ ሌላው መከላከያ ብለናል። መከላከያ ኢትዮጵያ መሆን መቻል አለብህ። ትልቅ ኃላፊነት ከፊት ወጥቷል። ሌላ የሚመጣ ፓርቲ ምናምን ኃይል ሀገርን የሚረከብ አይደለም። የሚረከበው መከላከያ ከዛ በኋላ የምክክር ኮሚሽኑን መቀየር ወደ ሽግግር መንግስትነት በፓርላማም የጸደቀ ስለሆነ ማለት ነው። ፓርላማውን መበተን አይሰራም። አብይ አህመድ ቲፓቲፕ የሚጫወትበት ፓርላማ ፊት ለፊታቸው መጥቶ ተሰብስቦ አገሪቷን እኔን ማትቀበሉኝ ከሆነ ዲስኢንቲግሬት አደርጋታለሁ። የኔን የስልጣን ጊዜ ስልጣን ነው ሲባል 3 አመት አለኝ። የምን አባ 3 አመት ነው? አንተ ኃይለማርያም ደሳለኝ ሲመጣ የተርሜን ልጨርስ ብሎ ነው እንዴ? ሀገር አደጋ ላይ ነች በተባለ ሰዓት በሙሉ መውረድ አለብህ፣ መቀየር አለብህ። ፓርቲ ያንተ ፓርቲ ቅራቅንቦ ኪስ ውስጥ ከተተው የግልህ የኪስ ነው። ብልጽግና ፓርቲ የሚባለው የአብይ አህመድ የኪስ ማስታወሻ ነው፣ ፓርቲ አይደለም። ፓርቲ ቢሆን ፓርቲው ተሰብስቦ ሀገር እንዴት እየመራ ነው፣ ምን እየሆነች ነው፣ ሀገር ምን መራ ፓርቲዎች ነን ወይ ብሎ እኮ የሚጠይቁትና ምናምን የሚሉት ነበር። የለም ምክር ቤት ሚኒስትሮች ምክር ቤት እነ ብርሃኑ ነጋ ፍርፋሪ ለቃሚ በይ ሆነዋል። ሌሎች ሚኒስትሮችም ይሄው ናቸው። በቃ ብርሃኑ ነጋ እንደ ባስኬትቦል ምናምን መውጣት ነበረብን። ይሄን ካልቻልኩ ብለህ ነበር ሲልቨር ስፕሪንግ ላይ ያኔ ሲመጣ መውጣት ነበረብን። ምን ይሰራል? በቃ አሁንማ ተጽፎላል። ብርሃኑ ነጋ በህይወቱ ስታን የኢትዮጵያ የትምህርት ሚኒስትር የነበሩ ጠቅላይ ሚኒስትር ብርሃኑ ነጋ ኤራስ ተታገልበት ያ ሁሉ ኢትዮጵያ ስናመልክ ፍርማን ጻፍልኝ ብዬ በኢትዮጵያ ብሔራዊ ሎተሪ ያኔ 97 ተሟሙጬ መጨመሪያ ሸፊል መሆን የፈረመልኝ ብርሃኑ ነጋ እንዴ ተሟሙጬ አዳራሽ ውስጥ እንግዲህ መልክ ነው እንግዲህ ማነው ዶክተር ይልቃል ባረ በዚህ መልክ አምኖ በአጠቃላይ ሴኮምቦ በባንዜ አስ ስቴት ኦፍ ይመጣው ይሄን ደግሞ ከመሆኑ በፊት ለጓይ ነገሬው ነው የአህመድ አለ ትክክል ሻተራ ነው። አሁን ከኋላ በቀደም መሪ ዳምጣ ሳይል ሁሉም በየመንደሩ በየጎጡ ራሱ ንጉሱን እየፈጠረ ትንንሽ አለቆች እየፈጠረ ያለበት አንድ ሚል መሪያ በዩቲዩብ ብለዋል። እንደዛ እናገራለን። ስለዚህ ኢትዮጵያ የሚብቃት ኢትዮጵያን ለማፍረስ የሚያስቡ ብዙ ሁሉ ኢትዮጵያን የሚጠብቃት ስለዚህ ኢትዮጵያ ደግሞ ቆይባ እና በመሆኑ ቀላሉ እንደተወራው አንዳንድ ወራት በቀላሉ የምትፈርስና የምትጠገር አይደለች። መልኩ ኢትዮጵያ ጃርቲ ይሏታል። ሀገር የለችም። ሀገር ምን ጊዜም ለምለምች ሀገር ወጣት ነች። ሁሉ ጊዜ አዳዲስ ጀሬዎችን እየታፈራነች ለምለምጣት በጊዜው ማህፀኗ የማይቅ አዳዲስን በጊዜው ታፈራነች። የሚያረድ ነው። ልጆች አባቶቻችን ለኛ አስረክብ። ኢትዮጵያ ግን ማህፀኗ የማይደርቅ ሁሉ የምትቀድ ያበበ አንተን መሰረቷ አዲስ አበባና ዛሬ ደግሞ በተለኩ እናበረታታለን። ግን ህዝብ ለማስለጡ ሜዳላው ሺሻ አስመሰላትና
መብራት በመብራት ያብረቀረቃት ነገር ኢትዮጵያ ስትሆን በየጊዜው እየበረቀች አቴ ደካማ የኦሮሞማዎች የናዳች አሳብ እዚህ ትባለች ቫይብራንት ፎርስ ያላት የገቡ የምታምር ለምለም የሆነች እና ማህፀኗ የማይደርቅ ሀገር እናት መሆኗን በዚህ አጋጣሚ ለመግለጽ ነው። እንመልከተው። ሶሻል ሚዲያ ላይ ያገኙት ካናል ኢትዮጵያ እንግዲህ ስሮቿ ህብላት የሁላችንም መሰረት በቀላሉ ስሮቿ የማይበጣጠስ ዳቻችን እንደዚህ የተሳሰርን የተወሳሰብን ነው። ለዚህ ኢትዮጵያ የማያቋት ናቸው። ኢትዮጵያ ምናምን ኢትዮጵያ ከዛም በላይ ዲቫይን ኃይል የምትጠበቅ ሀገር ነች። ያስተባብረው መንፈስ ነው ማለት ነው። ሌሎች ሊሙበት የሚችሉት በጣቸው ኃይል የተሰጣቸው ዘቾዝ ዋና እዚህ በዛም ለጉት ሙሻሉ አጋው ኢንቱዊሽኖች እንዳሉ እስቲ ሌሎች አንተም ጀንዳ አስተውል። ናሽናል ኢንተለጀንስ ማለት ልክ አውሮፕላኑ በአየር ላይ እያለ ሲጠፋብህ የምትወስደው ውሳኔ በጣም ክሪቲካል የሆነ ምንም አማራጭ በሌለህበት ሞት አጠገብ ጋር መጣች 9 ሞት መጣ ሲባል አንዱን ግባ የምትልበት ውሳኔ ሞትን የምትመርጥበት ማለት ነው። እንዴት ልሙት? ዘልዬ ልሙት? ፓራሹት ሊያዝ ምናምን። ስለዚህ ኢትዮጵያ ልክ እንደዚህ በአየር ላይ አንዱ ኢንጂን ጠፍቶ በአንድ ኢንጂን እየበረረች ያለች ፓይለቱ አብይ አህመድ በፓራሹት ለመሄድ እየተዘጋጀ ያለበት። ስለዚህ ኮፓይለቱ ታደሰ ትልቁን ቋጥኝ ከመውደቁ አውሮፕላኑ ከመከስከሱ በፊት ለማትረፍ የማቻል አቅም ያለውና በአንድ ኢንጂን አውሮፕላኑን እያበረረ የማረፊያ ቦታ የሚፈልግና በውስጡ ያሉትን ኢትዮጵያውያንና ኢትዮጵያ አውሮፕላኑን በኢትዮጵያ መስሉት በውስጡ ያሉ ኢትዮጵያ ብሔር ብሔረሰቦች ናቸው። ወታደሮች፣ ወንጀለኞች ለፍርድ የሚቀርቡና አዳነች አበቤ እነ ሽመልስ አብዲሳ እነ ብርሃኑ ጁላ። ስለዚህ ጀነራል
ታደሰ ምንም ወደ ፋኖ መግባት ብቻ ነው የምጠይቅህ ወደ ፋኖ ገብቻለሁ በል አከተመ በቃ ሌላ ትልቅ ነገር አይተበቅብህም የምትበላው የምትጠጣው ምናምን አያስጨንቅም የአንድ ሳምንት ዛሬውኑ ስትክድ አከተመ አብይ አህመድ ስርዓቱ ሞተ ከትልቁ ቋጥኝ ስር ያለች ትንሽዬ ድንጋይ ስትመዘዝ ቋጥኙ መሬት እንደሚወድቅ ዘጭ ይላል ብርሃኑ ጁላ በለው መጥፋውን ነው የሚፈልገው ይርማ መርዳሳ ብትለው መቆም አይችልም የለም አከተመ ዓለም ሶስቱ ጀነራሎች በአብ በወልድ በመንፈስ ቅዱስ ተምሳሌት ናቸው ጀነራል ኮሎኔል ጀነራል ተፈራ ኮሎኔል አበራ አጥናውና ጀነራል ታደሰ ሶስታችሁ ነግሬያችኋለሁ ኢትዮጵያን የምታድኑ አማሮች በእግዚአብሔር ተምሳሌት በአብ በወልድ በመንፈስ ቅዱስ ልትመሰሉ የምትችሉ ነው ይሄውና ዲያስፖራ እንደዚህ ሲል ስሙሎ የሰው የምናምን ያልክ ካለ ጥላቻ አቋያ እነ ጀነራሎቹ ምናምኖች እንዳይመስላችሁ this is the intuition እግዚአብሔር ስራውን እንዴት እንደሚሰራ በሰዎች ልብ ውስጥ ነው የሚሰራው በሰዎች ውስጥ ነው የሚሰራው ሀገር የምትተርፈው እግዚአብሔር መላእክትን አምጥቶ ራሱ ተዋግቶ አይደለም አብይ አህመድ ውስጥ ያሉትን ጀነራሎችን በመቀየር ገባችሁ ወደ ኢትዮጵያዊነት ስሜት እንዲመጡ በማድረግ ስርዓቱ ትልቁ ነገር ዱብ እንዲል አብይ አህመድ በፓራሹት ፓይለት ነው አምልጥ በሄሊኮፕተር አምልጥ ይሄ ነው ምሳሌው ኢሞሽናል ኢንተለጀንስ ማለት በዚህ ሰዓት የምታመዛዝነው በዚህ ሰዓት ክሪቲካል አውሮፕላን በአየር ላይ ሆኖ ሞተሩ ሲጠፋብህ የምትወስደው ውሳኔ ህዝቡን ለማትረፍ አውሮፕላን ለማትረፍ ሀገር ለማትረፍ በዛ ይመሰላል ኢሞሽናል ኢንተለጀንስ የሚባለው እንደዚህ አይነት ክሪቲካል ውሳኔ ስትወስን ነው አብይ አህመድ መጥቶ ሲመጻደቅባችሁ ነበር he was talking about emotional intelligence ማለት እንደዚህ አይነት ክሪቲካል ዲሲዥን የመወሰን አቅም ስለዚህ ሶስት ሆኖ አይደል አሁን ጀነራል ተፈራ መጀመሪያ ያሉ ኮሎኔል አበራት ነው መጥቷል ገብቷል እነዚህ ካስል ነው አያችሁ ካስል ማለት የቤተ መንግስቱ አካል የነበረ ተናግሮ አጣናው ማን ነው ኮሎኔል አበራ አንተ ብትሄድ ስርዓቱ ይርሳል ተብሏል የጎንደር ልጅ ካስል ይሄው ካስል ነው ካስል የቤተ መንግስት ነው ስለዚህ የአብይ አህመድ ስርዓት በዚህ በካስሎች ሁለተኛው ካስል ማን ነው ሁለተኛው ካስል ደግሞ ጀነራል አበባው ነው ታደሰ ነው ማለት ነው እነዚህ ከለቀቁ ቤተ መንግስቱ ፈረሰ አብይ አህመድ ስርዓት ፈረሰ ማለት ነው ስለዚህ የሌሎቻችሁ ፋኖች በፈረስ ተመሰላላችሁና ዘመነ ካሴ የጎጃም ፈረስ ፋኖን ይዞ የሚመራ ሌላው ደግሞ ሰሜን ሸዋ ፈረስ ነደሳለኝ እነ ምሬ ወዶ ይሄው በፖፕ ይመሰላሉ ሽምቁ ተሰዋጊዎች እነ ምሬ ወዶ የጎንደሩ እነ መሳፍንት በዚህኛው ፖፕ ይመሰላሉ እንደዚህ ነው በአራቱ እንደዚህ አቱ ፈረስ ፖፕ እና ካስትሎቹ ተመልሰዋል ተወስደውበት ነበር ስለዚህ ግባ አከተመ ቼዙ የዛ ኩይኗ ባለችበት የአብይ አህመድ ኃይል ፎርሱ በሙሉ ልክ እንደዚህ ባለበት ከናቅሙ እንደ አላሳድ ይታያችኋል ከናቅሙ እንደ አላሳድ ታውታላችሁ ከነ ፎርሱ ነው የሚያበቃለት ማለት ነው ታንኩን እንደያዘ አየር ኃይሉን እንደያዘ ኩይኗ ሳትል በአንድ እንትን ምዘጋበት ሬሎፖዝ የሚባል ኦፕኒንግ እና አዘጋጋ አለበት ቼስ ውስጥ በቃ ቼክሜት ይሄንን ነው ማስተላልፈው ስለዚህ ይሄንን መልእክት ለጀነራል አበባው ንገሩልኝ ጀነራል አበባው አብይ አህመድ ከዚህ በኋላ ጠርቶ አዲስ አበባ የምትሄድ ከሆነ ከዚህ በኋላ አንተን አምኖ ካንተ ጋራ የሚማከርበት እድል አይኖርም ነው ማለት ታይታችኋል እንዴት እና ዘመነ ካሴን የኢትዮጵያዊነት ድምጽ ነው የኢትዮጵያዊነት ድምጽ እንደምታውቁት በኢትዮጵያ ወቅታዊ ጉዳዮች ላይ በመምጣት በተለይም በኢትዮጵያ ውስጥ ለውጥ ሊመጣ የሚችለው በሌላ መንገድ ሳይሆን በሽምቅ ውጊያ በተለያየ በተደረጀ በኮንቬንሽናል ውጊያ ሳይሆን በአጭር ጊዜና ወጪ ቆጣቢ በሆነ መልኩ እንደ ስሪላንካ ወጥተህ ጥርግርግ በማድረግ በአንድ ቀን በሳምንታት ውስጥ መንግስትን አባረህ የራስህን ነፃነትህን ማረጋገጥ የምትችል ህዝብ ነህና የአዲስ ፎርሙላ ያስፈልገውም አዲስ ንግርት ያስፈልገውም
በአለም ላይ በሙሉ ህዝብ ተበደልን መንግስት ጨቁኖናል ብለው ያመኑ ነፃነታችን ተነፍገናል አድሏዊ ስርዓት ሰፍኖብናል ያሉ የተበደሉ የመኖር ህልውናችን አደጋ ላይ ደርሰናል ለህልውና ነው የምንታገለው ሁሉናችን ጥያቄ ውስጥ ገብቷል የሚሉ ማህበረሰቦች ያሉበት የዓለማችን ክፍል በሙሉ የሚያደርገው ፈጣንና አንደኛ እርምጃ ሴት ወንድ ሳይል ለአቅመ አዳም የደረሰ በሙሉ ስርዓቱና የስርዓቱ መዋቅር የሆኑትን ቀበሌን ወረዳን ዞንና ዋና መስተዳድር እና በአጠቃላይ እንደ ጎርፍ እንደ አባይ ማዕበል መጥተህ በማጥረግረግ በአንድ ጊዜ ስርዓቱን ሰባብረህ የምትፈልገውን ነገር ማረጋገጥ ነው ይሄ ዝም ብሎ ዙጥ ማለት የጥቂት ፖለቲከኞች ወይንም የጥቂት የፖለቲካ ፍልስፍና አለን ወይንም የፖለቲካ አስተሳሰብ አለን ያንን ወደ ህዝቡ ሰርጸን አሳድገን ተደራጅተን ከፍ ብለን ደረጃውን ጠብቀን መንግስትን ታግለን ህዝብን አሳምነን እንለውጣለን ሲባል ነው ጎሬላ በለው የጦርነት በለው ኮንቬንሽናል በለው ምናምን ቢካሄደው እንደ አማራ ህዝብ የመኖር ጥያቄ ውስጥ ገብቻለሁ ህልውናዬ ችግር ውስጥ ነው ብሎ ያመነ የበሰለ ከአርሶ አደር እስከ ቀዳሽ ድረስ ያለ ማህበረሰብ ወጥቶ በሚታገልበት ሰዓት ያለው አቋራጭ ለነዘመነ ካሴ ለነምሬ ወዳጆ ለጀነራል ተፈራ አሁን ደግሞ ጀግና ኮሎኔል በላይ ነው ማን ነው የሚባል ተቀላቅሏል አሁን መጣበታለሁ እነዚህን የመሳሰሉ ባለፈውም አጥናው የተባለው ኮሎኔል እነዚህ በሙሉ እየገቡ ናቸው ህዝቡን ቀስቅሶ አውጆ ዛሬ ሶሻል ሚዲያ ለሁሉም በአንድ ቀን ነው የሚያደርስልህ የካቲት 11 የአማራ የነጻነት ቀን መሆኑ እየታየኝ ነው ተጠቀማላት ተጠቀምበትም ዘመነ ካሴ ከዚህ በኋላ አብዮት እንደ ስሪላንካ የማትራጥረገርገው በየወረዳው ዞን በሙሉ የባህር ዳር ጎንደር ደብረ ብርሃን ይሄው ስማችሁን ጠራችኋለሁ ዛሬ ሁሉንም በአንድ ቀን የካቲት 11 ብላችሁ ወጣችሁ በየወረዳችሁና ዞን ላይ ያለውን የባዕድን አስተዳደር ነጻነታችሁን አሳልፎ የሰጠ በሆዱ የተገዛውን ስርዓት በአጠቃላይ አማራ ላይ ማክተም ይቻላል 4 ኪሎ መምጣት አያስፈልግም በቃ አቋራጩ መንገድ አብዮትና አብዮት ነው ህዝቡ የህልውና ችግር ውስጥ ነኝ ብሎ ካመነ ሴት ወንድ ተማሪ ዩኒቨርሲቲ የሚባል ነገር የለም ጠቅላላውጣ መምህራኑታ ዶክተሮች በተናጠል እየተገደሉ ስለ ዶክተሮች ማዘን ስለ ዶክተሮች ሐውል ስለ ዶክተሮች ምናምን አይደለም መፍትሄው ስርዓቱን ከመሰረታዊ እንዲህ አይነት ነገሮችን እስከሌት ጻልስ ተደፈረች መኖክሴ ተደፈረ የሚል መከራና ችግር ያዳመጥክ አይደለም የአማራ ህዝብ መኖር ያለበት እሱ አይደለም ያስፈልግ ዛሬ ቤት ውስጥ የሚቀር ሽማግሌ የለም ከሞተም ለህልውናው ለአማራ የታገለ ነው ተብሎ 70-80 ዓመት ያለ በሙሉ ውጣ አይደለም ሰው ቀንድ ያላቸው እንስሳቶች በሙሉ ይውጡ ይሄው ነግሬሃለሁ ቀንድ ያላቸው ስርዓቱን ለመዋጋት ይውጡ ወደውጭ ምክንያቱም እነሱም በድሮን እየተመቱ ነውና ነግሬሃለሁ አማራ የካቲት 11 ይሄው ይታየኛል ኃይለኛ ቫይብሬሽን ላይ ነኝ ሙሉ በሙሉ አብይ አህመድ ተዳክሟል አጠቅላላ አብይ አህመድ 4 ኪሎ ፍርስርሱ እየወጣ ነው ያለው የሚይዘው የሚጨብጠው ነገር አጥቷል ከጀነራሎች ጋር ቢማከርም ጀነራሎቹ ሊያምኑት ሊቀበሉት አልቻለም ሸክላ መሆኑን ኮምፒውተር መሆኑን የማይሆን ሰው መሆኑን ተረድተዋል ስለዚህ ሀገር የማዳን ስራ ላይ ነው ያሉት ወታደሮቹ ጠቅላላ ከጀነራሎቹ ጀምረው እርምጃ ወስዳሉ ባለፈው ጀነራል ከበደ ረጋሳ ያደረገው ነገር ወደ መሃል እየመጣ እየተመለሰ ነው ያ ነው የኛ ሚና ለአንድ ግለሰብ ለአንድ አብይ አህመድ በላያችን ላይ እንደ ሬዲዮ እየተከፈተ የሚጮህብን ነገር አይሰራም ብለዋል ባለፈው ጀነራሎችን ሰብስቦ እሱ ብቻ ተናግሮ አንድም ወታደርና ጀነራል አስተያየት ሳይሰጥ እሱ ብቻ መመሪያ አስተላልፎ የራሱን ስልጣን ለመጠበቅ የተሰራበትን ፕሮግራም ተነግሯቸው የተበተኑት ስለዚህ አክትሟል ኢትዮጵያ ውስጥ አማራ የአማራ ህዝብ ሙሉ ጠቅላላ ወጥተህ ባህር ዳርን ጎጃምን በአንድ ቀን የካቲት 11 ህወሓት እዛ ሲያከብር እናንተ እሱ በላያችሁ ላይ የጫነባችሁን የባዕድንን ቅበሩት ኦኬ እንግዲህ ይሄን ያህል ጀነራል ኳንተምን ወይንም ጀነራል ጎይቶምን ካስተዋወቅናችሁ ምን ያህል እንግዲህ መልክ ነው ጀነራል ኳንተም ጀቦች ነው ወደ አብይ አባሪውን
በኮንፊደንስ ሰማስልክ ነበር ቀን ወጥቶ ካሲር ያንዳንዳቸውን አለቃና የዞራቸው የጎበዝ መሪ የጎበዝ መሆን በተመሳሳይ ሁኔታ ካሄዱበት በየአመት ምን ኮንትሮልም መረጃ እንኳን መውሰድ ምን ደረሰ ማን ሞተ ማዘዝ የማይችልበት እድል ነው ያለው። ይህ የሚያመላክተን አሁን በዚህ መልኩ ጎሬላ ማካሄድ ብቻ ሳይሆን በአንድ ቀን ደግሞ በአንድ ላይ ወጣችሁ በመውጣት ስሪላንካ በመለቅ ሰላምና መረጋጋት መንግስት ባህር ላይ ማቋም በአንድ ቀን ማካሄድ ነው። ከዚህ በኋላ ዘመን እንደገና ዘመቻ ሳይሆን ህዝብ ወጣት ያለው ሁሉ ወጣቱ ወጥቶ ዝሎ አብይጣው አይደለም ይሁን ጾም ነበር የባህር ዳር ወጣት ያ ሳይሆን ጠቅላላ ፋኖ ወደ ከተማ ህዝቡ ከቤቱ ወጥቶ እንዲደርስ ማረጋገጥ መቻል አለበት። ይሄ ነው ቀጣይ መወሰድ ያለበት ተናግሬ ያለው። ይሄው አሁንም ኳንተም እያስተባበራችሁ ነው ባላው ስሜ ምክንያቱም ከምግበ በኋላ ይመጣ አዲስ ስም መሆኑ ለራሴ የፋኖን ትግል በመንፈስም በመንፈስ አጋርነት ነውናል። በሶሻል ሚዲያው ከጎናችን ቆማችሁ ስታስተባብሩ ሐሳባችሁን በሙሉ እናመሰግናለን ብለው ያሉትን አቀርብላችኋለሁ። አሁን ያችሁት የጃሙ አስተባባሪ ነው ወጥቶ የጎጃም አስመልክቶ የዘመቻ አንድነትን ቀረበው። ሌላው የነ ምር ወዳዱ የጎንደሮችን ሜንሾዎችም ገና በአንድ ጊዜ እነዚህን ሁሉንም ዳታ አንድ አድርጎ እንኳን የሚናገር ይሄ ነው ብሎ መግለጫ እስካሁን አላየንም። ይሄ የሚያሳየን ምንድነው? ፋኖ አንድ ቦምበናቢሳ ብረው መንፈስ የጋራ ልብ የጋራ መንፈስ ኃይል እንዳለ የሚያመለክት ያም ጀነራል ኳንተም ወይንም ደግሞ የኢትዮጵያ መንፈስ ይባላል። የኢትዮጵያ መንፈስ ኢትዮጵያን የሚጠብቃት መልአክ አለ ኢትዮጵያን የሚያስባት ያም በሰዎች አንደበት ይገለጣል። በሌሎች በሚዲያዎች በሚያወሩ ሰዎች በሙሉ አልፋ ያስፈልጋል እናምነው። እኛ ግን በግላችን የምንሰራውን ቀድመን የምናውቅ ስለሆነ ምንም በመሆናችን የማንንም ቫሊድ የማንንም ኮንፈርሜሽን ይሄ ማድረጋችንና ይሄ ማድረጋችን መልስ አንፈልግም። አሁን ገና የሚሆን ነገር በአጭር ውስጥ መጨረሻው ላይ እንደማያቸው ለዚህም ግን የኢትዮጵያዊ የአዲስ አበባ ህዝብ የኢትዮጵያዊ በሙሉ እንደዚህ የሚመጻደቅ ላይ የቀለለውን መሪ ከላይ አይደለም በአብዮት በጸሎትም በሐሳብ ጭንቅላት ማንም ወጥቶ የማይፈትሸው ሰው በሐሳባቸው አበረልን በሉ ያ ጸሎትም አብዮት ነው ብለን ከተናል። ጸሎትም አብዮት ነው። አደባባይ መውጣት ያቃተ ህዝብ ቢያንስ በቤተክርስቲያንም ሆነ በቤት ሆነ እዚህ ስርዓትና መከራ ኢትዮጵያ መገላገጥ ከ66 ማሰብ ለእግዚአብሔር መንገር ያስፈልጋል። ያ ስሜት ነው ፋኖን የሚያበረታው ያ ሲን መጋራ የሚያስተባብረው የሚል ነው ያለኝ። እስቲ የአማራ ወጣት አደባባይ ዛሬ ይሄ ኃይል ከዛላ በዚህ አይነት ሰልፍ አይደለም ከፋኖ ጋር ተደባልቆ ነው መሳሪያውን ይዞ ሰላምና ጸጥታንና መንግስት ስርዓትን አፍርሶ የራሱን መንግስት ማቋቋም። ይሄ ወጣት እንደዚህ ሲወጣ ፋኖ ቀጥታ ወደ ከተማ ገብቶ ቤንጋዚ ስሪላንካ ቦትስዋና ሃይቲ መቆጣጠርና በአንድ ቀን ማቱን መጣል ይቻላል እንጂ ከቤት ይወጣ ይፋህ እስካት ነው የሚለው ቀጠና አንድ ራሱ ሲያቸው መጋቢት አራት የአማራ ህዝብ ያቷል ትንሽ ኮምፒውተር በጣም ፋስ ድምፁ እየተቆራረጠ አፓርታይዱ ዛሬ አመር ስርዓት ወደ መንበር የመጣበት የጨለማ ቀን
መጋቢት 24 የጨለማ ቀን እንግዲህ ይኸው እንደምን ከሆነ አማራ ግልብጥ በየጋዴት 24 የአማራ ቀን ነው። ጨለማን ከመርገብ አንዲት ሻማ መለኮስ ይሰጣልና እንደዚህ ወተህ ሰላማዊ ሰልፍ ለተሳሂን ሄደህ አረጋ ከበደን ወር ሆናል። እዚህ ስትወጡ ጭው እንኳን አይደርስም የአብይ ሀገር ሆነ ዘካ። ስለዚህ 9 ነው ስንል 1 ለ1 ሚሊዮን ነው የሚቆጠረው። አብይ አህመድ አማራን ማስተዳደር አይችልም። በአንድ ላይ ተነስተህ ሪቮሉሽን አካሂደህ ዘመነ ባህር ዳርቹ ካሄደው ድንበሮቻችሁ ከተቆጣጠራችሁ በኋላ አብይ አህመድ በወታደር በተፋችሁ አቅማችሁን ክልሉ ላይ ገንብታችሁ ኮንቬንሽናል ነው ማካሄድ። ባህር ዳርን ጠራችሁ የምትቆጣጠሩት በትግል አይደለም። እንደውም ዘመቻ አንድነትን በመሰለው ትግል አያልቅም። ጦርነቱ የሚያልቀው ይሄ ወጣት እንደዚህ ግልብጥ ብሎ ወደ ከተማ መውጣት አለበት፣ ፋኖ ከተማ መግባት አለበት። በዛው አረጋግጥና ቅሩም ተረከባላችሁ የራሳችሁን መንግስትና ጊዜያዊ መንግስት አማራ ላይ ይቋቋም። በፊት አማራ ተቆጣጠር፣ ጀልመሮ ኦሮሚያን ተቆጣጠር፣ ሁለታችሁ ወደ ታችሁ መንግስት ላይ ለድርድር ትቀርባላችሁ። ስለዚህ አማራን ተቆጣጠር፣ ጀልመሮ ኦሮሚያን ተቆጣጠር ላይ ቶንደና ያ ቶንሱን ተቋም ዜም ማነቃነቅንም አብይ ያውቀዋል። ለዚህ ነው ጀነራል ጎይቶም ጀነራል በየ ስለዚህ ዴፍን መከንደ ሶት በአንድ ስራ ነው ስቲፍ መግለጫ እንዲያውም ላተንተ ነው አይታወቅም ብሎ ከደብረጽዮን ጋር ኦሞስ ካሁን አወዛጋቢ መግለጫ አውጥቶ በዛ እየተወዛገቡ እንዳለ ይሄኛ ቪዲዮ አንባል ይሄ ንግድ ኮንፈርሜሽን ያስፈልጋል። ኮኢንሲደንሱን ስለዚህ የሆነ የተባባ ድርጊት ነው ነጋ ድርጅትን ዘመነ ካሴ ዋሽንግተን ዲሲ ትራምፕ ያላቸዋል። በነገራችን አብይ አህመድ ይፈጥ በዛ ጀነራል ከበደ ረጋሳ መከላከያ 3ኛ ኃይል ሆኖ መውጣት አለበት ብለን በተናት የኛ ነው በአፉ አውጥቶ እግዚአብሔር ነገረው። እንደዚህ ስካል ተጎናል ሲባል ልክ እንደ ጀነራል ከበደ ተነሱ አብይ አህመድን ይሄንን በህዝብ ላይ እንደዚህ በተራ በህዝቡ ተራይቦ ቤቱ እሱ አውሮፕላን ቻርተር ገዝቶ የሚመጻን መሪ አንዱ ያደርገውና ኢትዮጵያን በእውነቱ ሊባርካት ኢትዮጵያን በቃሽ መከራዋን በቃሽ ሊላት እንደም ይታየኛል። አብይ አህመድ ከሚገባው በላይ በህዝብ ላይ የተራመደው በህዝብ ላይ ከኃይለ ሥላሴ በላይ ሥላሴ የግሮ ድርቅ ይለቀ ባለበት ሰዓት እሳቸው ለልጆች ኬክ ከለንደን ነበሩ ሲነገማል። አብይ አህመድ ግን ከዛ በላይ ኬክ ተራ ነገር ነው። ኬክ ነው ሚሊዮን ዶላር ወጥቶ የኢትዮጵያ መንገድ አውሮፓ እያለ እሱ አይመጥነኝም ብሎ በዚህ ደረጃ ህዝብ የሚበትን አውሮፕላን ያልቀም ብሎ እንደ ሴሌብሪቲ የሚያቅብህ ሆኖን ምን ሰው ወይ ወጣት የለም ወይ ምን ሆነ ደንግዞሃል እስከ ማለት ነው። እሱ ላይ አንድ ይመጣለው የአብይ አህመድ ግን አልተዋለው አህመድ እንደሆነ ይሄ ረጫው እንደሆነ ወይንም እብደት እንደሆነ ማረጋገጥ አይግዛት ነው። ኢትዮጵያ ያለችበት ሁኔታ ህዝባችን ያለበት ምግብ አቅርቦት ውስጥ ያለ ላይ ቤቱ ፈርሶበት ጎዳና ይወጣ ለማኝ በበዛባት ሀገር ላይ መንግስት ሲን ታክስ ገንዝቦ
ምቾት ፕራይቬት እና ቻርተር አውሮፕላን መግዛት ማለት ያህል ኢትዮጵያ ህዝብ ላይ ኃጢአት ሰራብን ሰራ እንደሆነ አይገባም። እኛ የሱ ቻርተር ፕራይቬት አውሮፕላን ሳይሆን ምን ያህል የኢትዮጵያውያን ኑሮት ያለ ህዝብ ግን እንረዳለን። ምናልባት ሀገራችን የሚበላው ተመችቶት ሲሆን አይደለም ያን ከዛም በላይ ችግር የለም። አዎ የችግር ያለብን የሚገደ መንግስትን ብለን ስንናገር አመት ኤክስፖርት አድርግ ያለው ብሎ ተብሎ እርዳታ የሚጠይቅባት ሀገር ውስጥ ነው ያለው። አንቆቆም ኢትዮጵያ በጣም ነገሮችንም እኛም 11 ቁጥርና አማራ ህዝብ በጎጃም ግንባር አጠቃላይ የዘመቻ አንድነት ድሎችና ቁጥራዊ መረጃዎች ከመጋቢት 10 2017 ዓ.ም እስከ መጋቢት 21 2017 ዓ.ም ድረስ በዘመቻ አንድነት የተመዘገቡ ድሎችና ቁጥራዊ መረጃዎች በጎጃም ግንባር 101 አውደ ውጊያዎች ተካሂደዋል። 82 ልዩ ቦታዎች ላይ ውጊያ አድርገናል። 19 አውደ ውጊያዎች የተደረጉት በተመሳሳይ ቦታ ነው። በዚህ ውጊያ በሁለት መጋቢት 24 የአማራ ህዝብ የሐዘን ቀን የጥቁር ቀን ሞርተር 82 የተጠቀምን ሲሆን 12 ቀን የፈጀ ውጊያ ካሉን 9 ክፍለ ጦሮች 9ኙንም ክፍለ ጦሮች በውጊያ አሳትፈናል። በአጠቃላይ በዘመቻ አንድነት በጠላት ላይ የደረሰ ኪሳራ የተደመሰሰ የጠላት ኃይል 1063 ሲሆን ከነዚህም ውስጥ አዋጊ ኮሎኔሎች የሚሊሻና የአድማ ብተና አመራሮችም ይገኙበታል። በዚህ ዘመቻ የቆሰለ የጠላት ኃይል 666 ሲሆን የተማረኩት ደግሞ 77 ናቸው። አንድ የጠላት ኮማንደርም ይገኝበታል። ይበቃል። ዋናው ማሳየት በዚህ ሪፖርት ላይ ፋኖች አወቁት የሚያውቁ የዘመቻ አንድነት 11 ቀን ነው የፈጀው። ይነግራችኋለሁ 11 ቁጥር አማራ ህዝብ የተያያዘ ነው ብዬ ብዙ ጊዜ እናገር ነበር እና ይሄው እንደም ቪዲዮ ስሎ የሆነብኝ ነው በትክክል ነው እርግጠኛ የሚለው ከመጋቢት 11 ነው 11 ከአማራ ህዝብ ያዘ ቁጥር ነው ብያችኋለሁ። ወተገደሉበት ቦታ 11 ትልቅ ተጋይሮች እና በመሆኑም አረጋ ከበደ መንግስት ያለው ሰዓት ላይ ነው 11ኛ ነው 11 ጋሮች ጠይቀው በማቸው መልኩ ምልክት ስለሆነ ህወሓት የመሰረተ ስራ ነው። በአድንን መጣ አሽከር አድርገው የፈበረኩት የካቲት 11 ቁጥር ሁሉም ነፃ አብይ አህመድ በ22 ወድቃሉ። ያ አጠቃላይ ሰዓት ለውጥ ነው። አብይ አህመድ አሁን ቦትና አመት ሁለት ቶል ብለን አግረን ስለሆነ ለማለፍ እውን ላለማድረግ የማያደርገው የማይፍረው ሰው። ስለዚህ ፋኖች በምንም መልኩ የአምስት ዓመት ትግል አታስቡ። በአንድ በሳምንት ውስጥ ስልክ ተነጋግራችሁ በአንድ ቀን ህዝቡ ሙሉ ወጥቶ ስርዓቱን በአንድ ቀን አጥፍቶ ነፃ መሆን ትችላለህ። ይሄን አሁንም እየተነገርኩ ነው። ይሄው ኳንተም ጀነራል እባላለሁ ወይም ኳንተም ጀነራል ጎይ ማለት ትችላላችሁ። ኦሮሞ የለብኝም አብይ ወስደው ነው ጀነራል የምለው። ስለዚህ ጀነራል ኳንተም አስፈላጊ የማስተባበር ስራ በመንፈስ እየሰጠን አብይ አህመድ የአረጋ ከበደን ሰዓት በአንድ ይችላል አንድ ካራ ያን ሰዓቱን መለወጥ አርግ። ከዛ በኋላ አዲስ አበባ ያለው ጉዳይ ቀላል ነው። አማራ ከተበጠ በኋላ ለበቀትም በመንፈስም ወደ አብይ አህመድ የመጨረሻው ቀን ስለደረሰ ነው ለኢትዮጵያ ህዝብ ሙደቁ ነው። ሰው ነው
የተቆረጠለት ሰው እንጂ እንደዚህ አይነት እንዲህ ህዝብ ያለቀሰ ህዝብ እሱን የሚናሚስ ሀገር ልትሆን አትችልም። ያው ኢትዮጵያ የግብረቱ ማለች ያለው ከዚህ በፊት የሚያሳየን ይሄን ዜና ሌሎች ማናቸው ያደረጉትና ሁሉና ለሁሉቾት ያደረጋቸው መሆኑን አንተ ኢትዮጵያ ከመክስ ማስገባው ማለት ነው። የሰርቶ ደሞዝ አይደለም ይበደል ሌሎች ሀሳቦች ላችሁ ይሄንን ሲኒየር እዚህ ጋር ሰብስክራይብ ያድርጉት። ስለዚህ አብይ ኢትዮጵያን ለነው ስቲች ላሳያችሁ። አብይ አህመድ ይበቃል። አዎ ለምን ያስፈልገናል? ሰውየው ይበቃል በሉት። ይቅርብ በላት። አብይ አህመድ ይበቃል። ከኋላ አታጫርሰን። አዎ ይበቃናል። ቴድሮስን የፍቅር መንግስት እናምጣ። ቴድሮስ ታውቁታላችኋል? የሚመጣው የፍቅር መንግስት ማለት ነው። የፀሐዩ መንግስት ነው ቴድሮስ ማለት። የኢትዮጵያ የስልጣን ባለቤት የሚሆንበት። አዎ ይሄ ነው። ቴዲ አፍሮ ራሱ ወደ ፋኖ ትግል መጣ። ብዙ ጊዜ ጥያቄ እያቀረብንለት ነው። እየመጣ ነው ቴዲ አፍሮ። ሰራዊቱን እያዘዘው ነው። የፍቅር ሰራዊት ፍቅር ያሸንፋል ሰራዊትን ቴዲ አፍሮ አጥቷል ተብሏል። እውነት ከሆነ እውነት ያርግልን። ብዙ ጊዜ ቀስቅሰነዋል። ቴዲ አፍሮና የጀዋር አይነቱ ሰውን ቴዲ አፍሮ ፌስ ብለናል እኮ በፌዝ ፍቅር ያሸንፋል የሚለውን እና ይዘና ቴዲ አፍሮ መንገድ ያው ይቅርብን ቴድሮስ እስከ መቼ በቃ ኢትዮጵያ በሙሉ በቃ ሲሰቃይ ቤት ሲፈርስ ረሃብ ገብቶ ህዝባችንን ሲጨርስ ምንድነው ኢትዮጵያ በቃ በል እንጂ በቃ ብሏል። ትግራይ ላይ እንኳን በቃ ነው ያሉት አይደለ? በቃ የሚባል አብዮት እኛን የቀሰቀስ ነው። ለመጀመሪያ ጊዜ አብይ አህመድ ደብዳቤ ጽፌ በቃ የሚባል አብዮት ይቀሰቀስብሃል አብይ አህመድ ብዬ እንቅልፌን አጣው ያለበት ኢትዮጵያ ኢትዮጵያ ያፈረች አይመለስ አብዩ ቶመቶ ይምጣ። እንግዲህ አብይ እንደዚህ እጆ የሚቀላቀሉ ቀደም ብሎ ያቀርበናል ወጣቱ ማለት ያመሰራ ለፍኖቹ ሰጥቶ ሙሩ እንደሚፈርሳ ማለትና ከፋን እንደሚቀላቀል ሁሉ ታግረን እንደነበር እዚህ መልክ ይሄንን ማስታወስ እንፈልጋለን። ለምታዩት ነው ግደል ቢልም የአብይ ፋን የሚጠብቀው የሚጋለት ግደል ብሎ ግደል ነው የሚለው ነገር ግን ይሄን ግለሰብ እፎ የሚባለውን በተገኘበት ይገደል ልጆች
ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል፣ በተገኘበት ይገደል፣ በተገኘበት ይገደል። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል፣ በተገኘበት ይገደል፣ በተገኘበት ይህንን የምናቀርበው አብይ አህመድ ፋኖችን ጨርሰናል ለናቸው በተገኙበት ይገሉ በድሮን እየወሰነ ህፃናትን እናቶችን እንዲገል ያማሉ የማይጨርሱና እግዚአብሔር ለፋኖ ሆነ ለአማራ ህዝብ የሚታገል መሆኑን ለማሳየት ነው። ስለዚህም ፋኖች አንገታችሁ ላይ ያለውን መስቀል ይታገሉ። ያ የጉልበታችሁ ያላችሁ ያሸና የእግዚአብሔር ረዳይነት ያላችሁ መሆናችሁን እንድታውቁ ለማረጋገጥ ነው። ስለዚህ እግዚአብሔር እንዳለ ከሚገደሉ ከሚሞቱ ሰዎች ከሚገፉ ከሚደበደቡ ሰዎች ጎን እግዚአብሔር ያለ የቆመ መሆኑን ለማሳየት ነው ይሄንን ያመጣ ነው። ስለዚህ እንግዲህ ኖች አሁንም ሳይቀን መሳይአት አብዮት ማወጅ ብቻ ጦርነትም አይደለም። ምንም ያው ላይ የምንል ስፔሲፊክ ማርት መሆን አለበት። የታሰበለት ጊዜ ገደብ አቺቭ ሊያደርገው ገባው ነው እናደርጋችሁ በሙ ለአንዴና ለመጨረሻና መድንዳቸው ይችላል። አብይ አህመድ መልሶ በፈለገበት ወረዳ ላይ ዛሬ ተቆጣጣሪና ሳይሆን ቅድም የወታደራዊ ቃል አቀባዩ መረጃዎችን ሲሰጥ ብዙ በመቶዎች የሚቆጠሩ ግንባታዎች እንደተገኙ ወረዳዎች በቁጥጥር ውስጥ አሁን ወረዳዎች መልሶ አብይ አለባቸው ለልከባ አህመድ በምንም መልኩ እንዲጠቅ ነው አብይ ለደበ ሰራ ይዞ መጥቶ ገብቶ ብሽ ይችላል ለተወሰነ ዘላቂነት ሆቴሉ ተጠርጋ ፋኖ ይሄ ነው እያለ ይሾፋል። ለዚህ ነው ገሩን ተታክ አብይ አለበት ወደ ከተማ በመምጣት አረጋግደን ብን በማጥፋትና የባህር ዳርን አስተዳደር መያዝ ከዞን ፖለቲካሊ ነፃናሉ አራክል ወጣችሁ ኮምፒያው የህዝቡን ሪሶርስ አስተባባሪ የአማራ ክልል በሙሉ መጠበቅ አለበት። አብይ በማንም እንዳይገባ በቃ ይሄን ሽንፈቱን ማሳየት መቻል እዛ በኋላ የዛን ጊዜ የለም አሜሪካኖችም ሌሎች አፍንጫውን ይዘው የሚያስወጡ መሆኑን ነው የምነግራችሁ። ይሄ ነው ያለው ነገሮች ላካፍላና ላይክ ሼር ሰብስክራይብ ያላሳለ እቺኛዋን እንያትና የመጨረሻ ይሆናል። ላለፉት 5 ዓመታት በመንቀሳቀስና የአብይ አህመድን ስርዓት ከመነሻው ቅንድቡን ለስተን እንቅልፍ ነስተን ያስደናገጥነውና ራሱ አብይ አህመድ የመሰከረላትና የፈራት ሚዲያ ብትኖር ይቺ የኢትዮጵያዊነት ድምጽ ነው። በቃሉ ነው የመሰከረው አብይ አህመድ እንቅልፍ ነሳችኝ ሳልተኛ አደርኩ ያለላት ማለት ነው። ራሱ እንግዲህ አድማጭ ተመልካቾቻችን የምንነግራችሁ ነገር ምንድነው? ራሳችሁ ላይክ ሰብስክራይብ አድርጓት። አብይ አህመድ ሰብስክራይብ አድርጓት። በየቀኑ የሚፈራት
የሚደነግጥባት አንድ ቀን መተን አንድ ነገር ስንሰራ ወታደሮቹን ጀነራሎቹን ሴኩሪቲውን ኃይል ሰብስቦ አንቲ ስትራቴጂ ዲዛይን የሚያደርግባት የምንሰጠው ነገር ቫይብሬሽን ፍሪኩዌንሲ እና ኮስሞስ ኢነርጂ ኃይል ስለሆነ ፋኖ ደግሞ የኢትዮጵያ ልጅ የኢትዮጵያ የመንፈስ ታጋይ ሎርድ ሬዚስታንት ፎርስ ይባላል ፋኖ እና የእግዚአብሔር ኢትዮጵያ የእግዚአብሔር ነች እግዚአብሔር ስሪት ነች ኢትዮጵያ ኢየሱስ ክርስቶስ የቀኝ ክንዱ እንዲያርፍበት የመረጣት ሀገር ነች ኢየሱስ ክርስቶስ ነብዩ መሐመድ ሂዱ ወደ ኢትዮጵያ ብለው የመረጧት ሀገር ነች እቺ ቀላል ሀገር አይደለችም እቺ ቀላል ሀገር አይደለችም እቺ ሀገር የምትጠበቀው በዲቫይን ፎርስ ነው የዚህ ዲቫይን ፎርስ የመንፈስ ልጅ ደግሞ ፋኖ ነው ያያችሁት ማለት ነው ፋኖ ስለዚህ አብይ አህመድ ስርዓት አክት ሞለታል ብለናችኋል እያንዳንዷ የምንናገራት ነገር በኢንቱዊሽን ነው ብያችኋለሁ በኢንቱዊሽን ነው ኢንቱዊሽን ማለት the most important things in this world is intuition ብሏል ማን ያለው አልበርት አንስታይን ኢንቱዊሽን አንድ ነገር ከመሆኑ በፊት ቀድመን የምናየው ቀድሞ ለማየት የተሰጠህ አቅም ከላይ የተሰጠህ እድል ነው ይሄ ማለት ነው ካየው ይታያል እዚህ ላይ ጋዜት ስለዚህ ይሄንን ሚስጥር በደንብ ገብታችሁ ማየት ጎግል ማድረግ ይሄ ነው ማለት የለብንም እስካሁን የምንናገራት ነገር በጣም አንዲት መሬት ጠብማትል ከዛሬ 12 አመት በኢትዮጵያ ቴሌቪዥን የተናገርኩት አሁን ማሳየት ይችላልው ቪዲዮ ሌላ ጊዜ አሳያችሁ ሁሉ ጊዜም እየለቀኩት ነው ታዩታላችሁ ኢትዮጵያ ህወሓት ፈራርሶ እርስ በርሱ ተጣልቶ ጦርነት ከፍቶ ተገዳድሎ አዲስ ትውልድ ስልጣን ይዛል ብለን የተናገርነው ከ12 አመት በፊት እንሆ ኢህአዴግ ተበታትኖ እርስ በርሱ እየተባላ ህወሓትም አሁን እየተጫረሰ እየተበላላ ነው አይቀርለትም እዩ ስለ ህወሓት የሰራውትን ኢንቱዊሽን ሄዳችሁ እዩ ህወሓት ምን እየሆነ እንዳለ ህወሓት የዘራውን ያጨደ ካም በኋላ ሊመለስ አይችልም የወደቀ ተቆርጦ የወደቀ ዛፍ እንደገና እየተቆራረጠ ነው የሚሄደው እርስ በርሱ እየተባላ በራሱ እየተበላላ ይሄዳል አዲሱ ትውልድ ነው መነሳት ያለበት አዲሱ ትውልድ ተነስቷል ስለዚህ አሁን ስርዓቱ ሞቷል ዛሬ በጣም የመጣሁበት አስቸኳይ ጉዳይ ፋቲኬን ለብሼ የፋኖዬን መስዬ የፋኖን በስፕሪትና በቴሌፓቲክ እየተገናኘን ነው ከፋኖች ጋራ በመንፈስ ነው የምንገናኘው አንዳቸውንም ስልክ አንድ ቀን ደውለን ተነጋግረን አናውቅም እስካሁን የሰራነው ነገር እንደ አብይ አህመድ ላይክ ሰብስክራይብ አድርጉና ገብታችሁ የኢትዮጵያዊነትን ድምጽ ስታዩት እስከዛሬ ለፋኖ ከመነሻው ከትግራይ ጦርነት እስካሁን እስካለበት ድረስ የሰራናቸውን አመርቂ ስራዎች ዛሬውኑ ብታዳምጧቸው ዛሬውኑ ብታያቸው ትደነግጣላችሁ አሁንኑ ለፋኖ የሚጠቅም ስራ ነው አሁንኑ ስትራቴጂ ሐሳብ ነው ያለው ስለዚህ ዛሬ ወሳኝ የሆነ ነገር ነው ስርዓቱን በቼዝ አንድ ጨዋታው ጌም ሊያልቅ አንድ ስቴፕ የቀረው ቼዝ ላይ የቼዝ ጨዋታ የቼዝ ተጫዋች ነኝ ብያችኋለሁ የአብይ አህመድ ደህንነት ሚዲያዎችም ቼዝ እያሉ ሲወራጩ ሰማለሁ ቼዝ ስትራቴጂ ክሪቲካል ቲንኪንግ ነው ዲሲሽን ነው አቅም ነው አሰላለፍ ነው ውሳኔ ነው ቼዝ ምትጫወት አለማ ዩኒቨርሲቲ ያለው ሁለት ነገሮች ይጫወታሉ በጣም በህይወቴ የምወዳቸው ሁለት ነገሮች ናቸው ቼዝ እና ጎልፍ ነው አለማ ዩኒቨርሲቲ ያለው ጎልፍ ይጫወታለሁ ቼዝ ይጫወታለሁ በሁለቱም በላ ነበር ያው አለማ ዩኒቨርሲቲ የነበራችሁ ልጆች ይታወቃል ያለማ ዩኒቨርሲቲም የቼዝ ተጫዋች ሆኜ ስፖርት ምግብ ለብቻ በስፖርተኛ ተብዬ በሌላ ሳይሆን በቼዝ ነበር መበላውና የስፖርተኞች ምግብ ነበር መበላው ከእግር ኳስ ተጫዋቾች ከምናምኖች ጋር አማራ ክልል የሰሜን ሸዋ የፋኖቹ የሰሜን ሸዋ ደሳለኝ እና ኢንጂነር ደሳለኝ የአንጎለላና ጠራ አሳግርት አረርቲ ላይ ዋንጫ ይበላን ባህር ዳር ላይ በክልሉ ዋንጫ ላይ የተሳተፍኩኝ በቼዝ ማለት ነው ይሄ አይሰራም ስለዚህ ኢትዮጵያ ህዝብ አንተ ነህ የተሸከምከው አንተ ነህ የደላህ አብይ አይደለም አብይ አህመድ አይደለም አሁን አብይ አህመድን የምንወቅስበት ጊዜ እያከተመ እያበቃ መጥቷል ምንወቅሰው የምንገስጠው የአማራን ህዝብ አጠቃላይ የባህር ዳር የጎንደር ህዝብ እንዲህ አይነት መከራ እንዲህ አይነት መከፋፈል እንዲህ አይነት ስቃይ እየደረሰብህ ስርዓቱንና በአድንና ባንዳን ሁሌ ተሸክመህ የምትኖር ሁሌ በቆረርቶና በዘፈን የምትኖር ዘራፍ አካኪ ዘራፍ ማለት ብቻ አክሽን ወሰድ እንደ ቤንጋዚ መሳሪያ ይዛል እኮ አሁን ህዝባዊ ኃይል እና ሰላማዊ ሰልፍ የሚባለው ብቻው ሰላማዊ ሰልፍ ብቻ አይደለም የሚተኩስ የሚነድ ነገር ይዛል እጅ ላይ አለ መላው ገበሬ ይዛል መለወጥ ትችላለህ የፈለከው ለዛ ነው እኮ አሁን አቅም አለ ለዛ እኮ ነው አብይ አህመድ መሳሪያ ላስወርድ የሚለው አንተ አሁን ከአብይ አህመድ በላይ ነህ ካቅሙ በላይ ነህ መሳሪያ ይዛል በሰላማዊ ሰልፍ ብቻ ቢሆን አጥለቅልቀው
ማድረግ የምፈልገውን ነገር ሁሉ ታደርጋለህ። የሱ 2-3 ጋርዶች ምንም ሊያመጡ አይችሉም። እዛ ባለስልጣናትን እንጠብቁ ለራሳቸው ህይወት ሲሉ ሸሻሉ። ወንድም ጋርድን እኮ ምናምን የምትጠብቀው ለፕሮቶኮል እኮ ነው። አንተ የምትሞትና የሚተኩስብህ ህዝብ ካለ ለምን ለአንድ ሰውዬ ለምትሞተው ላሽ ትላለህ። ጠባቂዎች ላሽ አይታችኋል አይደል? ከግርማ የሽጥላ ጋር አብረው ነው ያለፉት። እነሱን ያሰባቸው የለም። ማንንም ጋርድ ወንክ የምትጠብቅ የሽጥላ ምናምን ህዝብ መከራ ላይ ያለ ህዝብ አመጽ ላይ ስለሆነ ህዝብ ሰላምና መረጋጋት የሌለበት ሶሻል ሴኩሪቲ የህግ የበሌለበት ቦታ ላይ አንድን ባለስልጣን እጠብቃለሁ ማለት አትችልም። ራስን አጋልጠት ተሰጣለህ። ለራስህ አንተም ቤተሰብ የምትመራው ልጆች አሉ። አንተ ስትሞት ሚራቡ ልጆች አሉ። ባለስልጣኖችን በጋርድ እንጠብቃለን የምትሉ ህዝብ ካመጸ ሰለባ ያረጋችኋል። በቃ ስራችሁን ልቀቁ። ማናችሁም ለባዕድን ባንዳ ባለስልጣናት ከለላ እንሰጣለን ጠባቂ እንሆናለን ብላችሁ ህይወታችሁን አታሳልፋችሁ አትስቱ። ትግሉ ይሄ ነው። ከባድ ነው። መሳሪያ የያዘ ህዝብ እና ዲሞንስትሬሽን ሁለቱ ተቀላቅሎ በአጭር ሰው በአንድ ሳምንት ውስጥ ሀገሪቷ ቀጥ አድርገ ስርዓቱን የመለወጥ አቅም አለ። በቃ ይሄ አመጻ ይሄ እንትን አይደለም፣ ህገወጥነት አይደለም። የሚገልህ የማያስተዳድርህ መንግስት ባለበት አገር ላይ እርምጃ መውሰድ በቁምህ እየሞትክ እየተሰደድክ ከሀገር እየወጣህ እየተባረርክ ምን ነው የምትፈልገው? ከዚህ በኋላ ሞት ነው ያለህ። እናቶች እየሞቱ ነው፣ በግሬደር እየተቀበሩ ነው። መሞትህ ካልቀረ ታግለሙት። ከፊት ለፊት ያለው ማአትና ክብደት ይሄ ነው። ስለዚህ ባህር ዳርን ስሪላንካ የማድረግ ስትራቴጂ ነው የአማራ አጠቃላይ 50-42 የምትሆኑ እና በበበለው መስበክ ያለባችሁ አማራን እንደ ስሪላንካ ማድረግ እቅድ ላይ ነው። ሚዲያዎች ኢትዮጵያ ኢትዮ 360 ኢትዮጵያን የምትወዱ እውነት ኢትዮጵያ እንድትተርፍ የአብይ አህመድ ስርዓት እንዲወገድ የምትፈልጉ ከሆነ ተደራሽ አድርጉት። ይሄንን ሐሳብ ይሄንን ስትራቴጂ መላው የአማራ ድርጅቶች በሙሉ ተሰባስባችሁ አማራን ባህር ዳር ላይ ስሩ። በቃ ከዛ ባህር ዳር ነፃ ስትሆን ዞኖች በሙሉ ነፃ ይሆናሉ ነው። this is a strategy by default። ሁላችሁ ሚዲያዎች ባህር ዳርን እንደ ስሪላንካ ከዛ በኋላ የትግራይ ዲፋክቶ ይቃጠላል። የፕሪቶሪያው አማራን ያገለለ የውሸት ስምምነት ኢትዮጵያን የማፍረስ ስምምነት ያከትምለታል። ኢትዮጵያን የምትወድ ሚዲያ ነኝ የምትል 4-5 ቦታ ተከፋፈልክም ኢትዮጵያ ነኝ ካልክ እውነተኛ ኮንክ መስራት ያለብህ የአማራ ህዝብን አንቅተህ ባህር ዳር ላይ ፎከስ ቶታ ኢትዮጵያ አዲስ አበባ 4 ኪሎ ትንሽ ቆይ መጀመሪያ የአብይ ክንፍ ይሰበር። ምንም ማድረግ አይችልም አብይ አህመድን በዚህና በዛ ወጥረው በደቡብ ወጥረው ወላይታ ተነስ እየከፋፈልህ አይደለ እንዴ? ወላይታ እየገፋህ አርባ ምንጭን እየገፋህ ወላይታ ይሁን ምናምን እያለ እያባላህ እኮ ነው። ደቡብ የሚባለውን ክልል ምናምን በክላስተር አቋቁማለሁ የለም አይሰራም በለው እንመጣልሃለን ለአንተ ኦኬ። እንግዲህ ይሄን ሁሉ ቪዲዮዎች ቀንጫጭበን ካለፉታችን ውስጥ ያቀረብነው ዋነኛው ዓላማ አብይ አህመድ ሲያብር ወደ ሲቃረብና ፋኖ በአንድ ላይ ማጥቃት መጀመር እንደሌለው መሪ መዋል ለገው ሌሎችን ድጋፍ ሰል ነው እና ስላሳነስ ተጠቀመበት ነው። ከዛም በላይ ደግሞ እንደ ያነሱ እስከ ፓርላማ ድረስ መንጫጫ እንደሆነ ያዝነው አብይ ናቸው። አጀንዳ ሆኖ ይሁን እንዲያጨናን ከሆነ እኛ ይሄንን መልስ መስጠት ብለን ሳይሆን ቫሊዴሽን ፍለጋ እኛንን ለማለት አይደለም። እኛ የምንሰራው እናውቃለን፣ የሚሆነው እናውቃለን። ቀን ነው የሆነ ነገር የሚሆነው ነገር ቀን ነው ያስፈልግ መረጋገጥከው የሌላውን ኢንፎርሜሽን ያገርኛ ስላጭበረበረና የአብይ አህመድ አያያዣ መሆኑን ማስመሩን እንደዚሁም ደግሞ ምግበል ጋር መሳት ሙድ መያዙ እንደሆነ ለማሳየት ቪዲዮ መጠን ሰብስክራይቡት በተመሳሳይ መልኩ ተመልሰን ድምፁ የመቆራረጥ ባህሪ ያለው ኮምፒውተር በጣም ብልና መጣበብ ስፔስ ምክንያት የተፈጠረ ያለው
እና ወደፊት ይሄን ምንፈት እያሰባለሁ። ያው ገንዘብ መቻለንም እንደምታውቁት ይሄን ሰብስክራይብ ብቻ ነው የምጠይቀው። እሱ ለማድረግ እንጠይቃለን። ባይ ባይ። ታሳይ ገና ጊዜ ዳርጎይቶም ወይንም ጀነራል አህመድን ሐሳብም በመምሰል ኳንተም ፊዚክስ ማለት ያ ፖዚቲቭ ቲንክ ነው። እነዚህ ነገሮች ሲመጡ ፊዝ እንደዚሁም ደግሞ ፍቅር ለአማራ ህዝብ እና ኢትዮጵያ ቦታው እስክትደርስ ያቅማችንን ቆጠብም አብይን ምን ያህል እንደምናስጨንቀው እኛ እናውቃለን። አብይ ግን በዚህ መልኩ ደፍሮ ይናገር ወይም እንዲታኛም አንፈልግም። እዛ ባህሪም እዛ ያቺ ሀገር ግን እንደዚህ አንድ ሰው ክባት እንደፈለገው በላያችሁ ላይ ብቁም እስኪሸናበት ድረስ ህዝብ የደረሰው ሁኔታ የኢትዮጵያ ህዝብ እየደረሰበት ያለው መከራ እየሆነበት ነገር ታሰቡ የሰራቸው ሲታሰቡ በእውነቱ ይሄ ሰውዬ ያው በእኔ በኩል ቀደም ብዬ ብዙ ጊዜ ትክክለኛ አእምሮ የለው አርቲፊሻል ኢንተለጀንስ ነው አብይ የሚባል ኢንቱዊሽን ያለፈው ጊዜ አክትሞለት አልደረሰበት ቴክኖሎጂ የተፈበረከ ሰው ነው። ሰው መሳይ ሰው ሳይ በሸው ባለ መሪም ዓለም ያስደነግናል። ወደፊት ይሄን ፓተንት ይሄን አባባሌን ማንም እንደማይወርስብኝ ያኔ ምክንያቱም ነገር አብይ ወድቅ ወይም አንዱ ሸላውን ሲሰብረው የሚገኘው ነገር ዓለምን ሁሉ ሾክ የሚችል ገመድ ኢንቱ አመሰግናለሁ። ፋኖች አሁን በጣም በመናምን አይደለም ልክ አሁን ያሉት ጥሩ ምስሉ በአንድ ነገር ስርዓቱ ማፍረስ እንደሚችሉ አሳይታችኋል። አሁን ግን ያስፈልገው ህዝቡ ልክ ያው አብይን ለመቃወም መጋቢት 24 ለማቀን ለአምንዳይ ባንድ ቀን ወጣ የብራቻ ማህለው አንድ ቀን ፋኖም ከማት ሌባ ዝርፊያ እንዳይኖራል እና ደገ ህዝብ መንግስታችሁን አቋቁሙ ጊዜያዊ መንግስት መስዛ በኋላ የሽግግር መንግስቱ የሚመጣው ይሆናል። ላይክ ሼር ሰብስክራይብ አድርጉ። መልካም ጊዜ መልካም ቀለም ላላችሁት መልካም